እዚህ ቤት አንተ የምትኖረው እንደ ልጅ ሳይሆን እንደ ባሪያ ነው። ጦር ይዞ ወጣና ወረወረብኝ ማለት ነው። አሁን እንደሆነ ነው ትዝ የሚለኝ። አጠገቤ መጥቶ ነው ስክት ያለው ማለት ነው። ፋዘር እንደዚህ ያለኝ አንተ ተምረህ ሰው አትሆንም ማለት እና ወደፊት መሸከም ስለማይቀር እንዴት እንደሚሸከሙ ሂድና ብሎ ልኮኝ ቁጭ ብዬ አይ ነበር ማለት ነው። ክረምት ላይ የሚገርምህ አዋሽ ወንዝ ውስጥ ነው የምጨምርህ ብሎኝ ነው ይዘኝ የመጣው። ይሄ ጠላታችን ነው ከቻልን አሁን ማጥፋት ነው አለ ማለት ነው። እናቴ አለቀሰች፣ አቀፈች። እንዴ ለኔ የሚያለቅስ ሰው አለ እንዴ? እኔ የሚያስለቅሰኝን ሰው እንጂ የሚያለቅስልኝን ሰው ጠፋብኝ ታውቃለህ። መቼ ነው አድጌ ቤተሰቦቼን የምበቀለው የሚል መቼ ነው የምጨርሰው? ለካ ብዙ ነገር ነው ፍቅር ማጣት ምናምን ነው አእምሮዬን የደፈነው። ተስፋ ተጫረ። ኢየሱስ ጌታ ነው። በእኔ ምክንያት ቸርች ተዘግቷል። አይገርምም? እንዴት? ይኸውልህ አሁን ሁለት ነገር ቀረበልኝ ማለት ነው በፊቴ። እንኳን ደህና መጣ ወንድማችን። እንኳን ደህና ቆየኸኝ አብርሽ። ደስ ብሎኛል ስለተገናኘን ዛሬ በእግዚአብሔር ጊዜ በእግዚአብሔር ፈቃድ። ጌታ ኢየሱስ ይባርክ ስለመጣ። አሜን። በጣም አመሰግናለሁ። እኔም ስለጋበዛችሁኝ እግዚአብሔር ይባርክ። ሚዲያን ከታተላለሁና እባረካለሁ። የወንጌል ልብ እንዳለ ያስታውቃል። እግዚአብሔር ይባርክ። አሜን። እንግዲህ ብዙ ጊዜ ስንጀምር ራስን በማስተዋወቅ ነው ብንጀምረውና ሰው በማስተዋወቅ ብንጀምር። እኔ ሰይፉ ዘሪሁን እባላለሁ። ያው ትክክለኛ ስም አልወጣልኝም። በእርግጥ ግን ሰይፈ ስላሴ የሚባል ስም የክርስትና ስም ስላለኝ በዛው ሰይፉ እባላለሁ። ባለትዳር ነኝ። የሁለት ልጆች አባት ነኝ። በቅርብ ሴት ልጅ ወልጃለሁ። ድሮ እንግዲህ ክላሽ ምናምን የሚተኮሰው ለወንድ ልጅ ነበር። አሁን ለሴት ልጅ ክላሽ ተኮስክ። መተኮስ ያለበት ለነሱ ነው ለመናገር። በጣም እግዚአብሔር ይመስገን። አሜን። እንግዲህ ዛሬ የምናየው ሴፌ በተለያየ መንገድ እግዚአብሔርን ቃል የሚያካፍል ስትሮንግ የሆነ ነገር ያለው ዝግጅት ያለው ሴፌን ነው የምናየውና ሴፌ እንዴት ነው ፓዙን የመጣው? የላይፍ ፓዙ ምን ይመስላል? ልጅነቱ ወጣትነቱ ምን ይመስላል? ይሄን ብናቅ ለሚመለከቱትም በጣም ቆንጆ ነው ብዬ አስባለሁ። እንግዲህ ምንድነው ሰይፉ አሰቦት የምትባል ከተማ ነው የተወለደው። እዚህ ሐረርጌ አካባቢ ጭሮ ወይም አሰብ አካባቢ የምትገኝ አንድ ትንሽ ከተማ አለች አሰቦት የምትባል። እዛ ነው የተወለድኩት። የሚገርም እኔ በትዳር ውስጥ አይደለም የተወለድኩት። በትዳር ውስጥ አይደለም እና የተወለድኩት ትንሽ ጎረቤት ነበሩ። የአባቴ ቤተሰብና እናቴ ጎረቤት ነበሩና እኔ ተወለድኩ ማለት ነው። እና አያቴ ጎረቤት ለመጠየቅ ነው ሄደው ወልዳ ማለት ነው። ጎረቤቱን ለመጠየቅ ነው ሄደው። የልጁ ልጅ መሆኔን አያውቅም። ያንተ አያት? የኔ አያት የሱ የልጅ ልጅ መሆኔን አያውቅም። ጎረቤት ለመጠየቅ ነው ሄደው። ጎረቤት ለመጠየቅ ነው ሄደውና ሄዶ ጠይቆ ምናምን መጣ። በስንተኛው ቀን ሽማግሌ ተላከበት አያቴ ማለት ነው። እና ከአለማየሁ የሚባል ወንድም አለው። ከሱ ጋር ቁጭ ብለው ከገዳም ነው እሱ የሚመጣው። አለማየሁ የሚባለው አጎቴ ከገዳም ነው የሚመጣውና አብረው ቁጭ ብለው ሽማግሌዎች መጥተው ባለፈው የጠየቅከው የልጅህ ልጅ ነው ተባለ ማለት ነው። እና አያቴ በጣም ሊደነገጠው። ከዛ አጎቴ አለማየሁ ይባላል፣ መፎከር ይወዳል። ከዛ ብድግ አለና ፎከረ ማለት ነው። ሲወለድ አላየው፣ ሲረገዝ አላየው። ባሰቦት ከተማ ዱብ አለ ብያለሁ። ዋው! ድንገት ነው ዱብ ያልኩባቸው። ሰሜንም በዛው ዱብ አለ ተባለ ማለት ነው። በእርግጥ እኔ እሱ ዱብ እንዳላረገኝ አውቃለሁ። ድንገት ለነሱ ድንገት ነው ዱብ ያልኩባቸውና በዛው ዱብ አለ ተባለ ማለት ነውና ከዛ ሰቦት እዛው ነው ያደግኩት። ትንሽ እድሜ እስኪሆነኝ ድረስ ትንሽ አደግ እስክል ድረስ እዛ ነበርኩኝ። ከዛ እናቴ ለቃ ወደ ድሬዳዋ ሄደች። ከዛ እዛው እኔ የአባቴ ቤተሰቦች ጋር ቀጠልኩ ማለት ነው። ቀጠልኩኝ። ይሄ ነው የነበረው ነገር። በልጅነቴ የማረሳቸው በጣም በጣም ብዙ ነገሮች አሉ። ከነዛ መካከል ሼክ አብራሂም ቢሊሳ የሚባል ሰምተህ ከሆነ የሆነ ጠንቋይ ያለ በጣም ታዋቂ ሐረርጌ አካባቢ ማርና ወተት ብቻ ነው የሚመገበው እና የሱ ገልማ አለ። ገልማ ማለት ማምለኪያ ስፍራ ማለት ነው። ከኛ ቤት ጀርባ ነው የነሱ ማምለኪያ ስፍራ እና እናቴ በጣም ምጥ ጸንቶባት ነበር እና እዛ ሁላ ትሄድ ምናምን ነበር
እና እዛ አንድ ጊዜ 3 ዓመት አይ ቲንክ 4 ዓመት ወይ 3 ዓመት ያለው ከጀርባ ከቤታችን ጀርባ እየተጫወትኩ እያለሁ እዛ ይመለካል፣ ከበሮ ይመታል በየጊዜው ለእሳቸው መታሰቢያ ይደረጋል። እሳቸው በህይወት የሉም የዛኔ እኔ በማቀበት ሰዓት በህይወት የሉም፣ ግን የነሱ ተከታዮች ስቲል ነበሩ እና ከበሮ እየተመታ ምናምን የሆነ እየተመለከ ነው፣ ይሰማኛል ድምፅ ሁሌ ነው የሚሰማው ሌሊት ምናምን እና ከመካከል አንዱ ወጣ ማለት ጦር ይዞ ከጠንቋዮች መካከል ነው። አዎ እዛ ከሚያመልኩት ሰዎች መካከል ጦር ይዞ ወጣና ወረወረብኝ ማለት ነው። ገና የ3 ዓመት ልጅ ሆነ ጂሰስ። እሺ እና አጠገቤ በጣም አሁን እንደሆነ ነው ትዝ የሚለኝ። አጠገቤ መጥቶ ነው ስክት ያለው ማለት ነው ጦሩ የወረወረው። እና ደግሞ ጦር ምናምን አላቸው፣ አንካሴ ምናምን አላቸው። አንዱም እሱን እየያዙ ምናምን ነው እንትን የሚሉት የሚያመልኩት። ከዛ ጮኩኝ ምናምን፣ እናቴ መጣች። ከዛ ስሞታ ለመናገር ሄደች ማለት ነው። እንዴት ይሄ እኮ የእናንተው ልጅ ነው ምናምን ብላ፣ እኔ እነሱ ልጅ አይደለሁም በእርግጥ ግን እናንተ ልጅ ነው ምናምን ብላ እንዴት እንደዚህ ያደርጋል ብላ ለዋናው ተናገረች ማለት ነው። እና ያን የወረወረብኝን አስጠራው ማለት ነው። እና መንፈሱ ይኸውላችሁ የሚገርም የጠንቋይ ቤት ምናምን አሰራር ይሄ ከበሮ ምናምን ሲመታ በደንብ ሲመለክ ነው የሚገለጥባቸው። ሌላ ጊዜ ኖርማል ሰው ሊሆኑ ይችላሉ ዋይዘይ ለካ። ከዛ እሱ አልበረደለትም ማለት ነው። አልበረደለትም፣ ተጠራ። ለምን እንዲያረክ? የኛ ልጅ ነው ይሄ፣ የኛ ልጅ ነው ይሄ፣ ጠላታችን ነው፣ ከቻልን አሁን ማጥፋት ነው አለ ማለት ነው። እና የሆነ ነገር የዛኔ ሳይሆን ካለፈ በኋላ የሆነ ነገር አሁን እንግዲህ በደንብ ሳቅ ምናምን ስናስጮህ ምናምን ገባን። ሊገለኝ የነበረው አሁን እንዳላስጮህ ነው ማለት ነው የሚለውን ነገር ተገነዘብኩኝ። ስለዚህ ያደግከው እዛው ገጠር ውስጥ ነው ማለት ነው? ትምህርትን መጨረስከው እዛ ነው ማለት ነው? ትምህርት ጀማመርኩ ነገር 1-2 ክፍል ምን ጀምሬ ከዛ በኋላ ወደ ገጠር ተወሰድኩ ማለት ነው። ከዛ በኋላ አያቴም ሞተች ማለት ነው። ከዛ ወደ ገጠር ተወሰድኩኝ። ገጠር ደግሞ በጣም የሚገራርሙ 4 ዓመታትን ገጠር ውስጥ አሳለፍኩኝ። በጣም ብዙ ነገር የሆንኩ እዛ አሳለፍኩ ማለት ነው። እሱ በጣም የሚገርም የህይወቴ ታሪክ ነው። አሁን ያለውም አብዛኛውን ነገር የቀረጸው እሱም ብታወራ ነው። ምንድነው እንግዲህ በልጅነቴ ትምህርት አይገባኝም ነበር። ከጀርባ አንደኛ የሁለተኛ ነው የምወጣው እና ስንተኛ ወጣ ሳይሆን ስንት ሰው ቀደምክ ነው። ከጀርባ ስንት ሰው ነው ከአንተ በታች ያለው ነው የሚባለው። ስለዚህ ወደ መጨረሻው አካባቢ ነው የምትወጣው። ወደ መጨረሻው አካባቢ ነው የምወጣውና ከዛ አንድ የቤተሰባችን አባል ምን ይላል፣ ይሄ ልጅ ትምህርት አይገባውም። ትምህርት ስለማይገባው እነሱ እዚህ አቃቂ አካባቢ እነሱ ይማሩ፣ እሱ ደግሞ ገጠር ሄዶ እንጨትም መፍለጥ ካለበት ውሃ መቅዳት ካለበት እንደዛ ያድርግ ተብሎ ወደ ገጠር ተላኩ ማለት ነው። ውሃ መቀዳ ነበር፣ እበት ለቅም ነበር፣ የከብቶች እበት ማለት ነው። ኩበት ፈልጥ ነበር ምናምን። ይህንን ደግሞ በዛ ማህበረሰብ የሚያደርገው ሴት ነው፣ ወንድ ልጅ እንደዛ አያደርግም። እና ጫናውም ነበረ። የአክስቴ ልጆች ከዛ በኋላ ገብተው እዛ የነበሩ ነበሩ እና ማንም አይታዘም ነበር። እንጨት ለቅማለሁ፣ ውሃ ቀዳለሁ፣ ባለኝ ትርፍ ጊዜ ደግሞ ሄዳለሁ። አብዛኛውን በባዶ እግሬ ነበር የምሄደው ምናምን። እዛ በጣም ብዙ ነገር ነው እንትን ያለኝ እና አንዳንድ ጊዜ ከአክስቴ ልጆች ጋር አጥፍተን ስንመጣ ይታወቀኝ ነበር። ታውቃለህ፣ የአክስቴ ልጆችን አክስቴ አውቃ ታረግና እዛ እኔ በደንብ ትመታኝ ነበር እና ፊል አረግ ነበር እኔ ልጅ ስላልሆንክ ነው። በደንብ ነበር የሚታወቀኝ እሱ ማለት ነው። ደግሞ ወንዱ አያቴ የተወለድኩ አካባቢ ነበር የሞተውና ገፊ ምናምን ባል ነበር የሆነ ታውቃለህ፣ ገፊ የሚባል ነበር። ያው እሳቸው ስለሞቱ አንተ ተወልደ ምናምንና እንደዛ ይባል ነበር። ከማረሳቸው ነገሮች አንዱ ምግብ ምናምን ብዙ የለም። አይ ቲንክ ያው ብዙ አባቴም ሰፖርት ስለማያደርግ ምናምን ሊሆን ይችላልና ገለባ ታውቃለህ፣ ይሄ ሽምብራ ምናምን ተወቅቶ ምናምን ገለባ አለ። ከዛ ውስጥ ሽምብራ እየለቀምኩ ምናምን እበላ ነበር ልጆኝ እና በጣም ደግሞ እናቴ በጣም ትዝ ትለኝ ነበር። እና በተለይ የሆነ ጊዜ ሳስቸግር ምናምን እናቴ እንደሞተች ተነገረኝ ማለት ነው። በህይወት እያለች እናቴ እንደሞተች ተነገረኝ። እናትን እንዳታገኛቸው ማለት ነው። አዎ እንዳላስብ ማለት ነው። እንዳላስብ ተነገረኝ። ከዛ ትዝ ይለኛል
ማልቀስ ስለማልችል አሸዋ ነገር አፌ ውስጥ ጠቅጥቄ ምናምን እንደውም ልሞት ነበር እኔ ራሴ። ለምንድነው ማልቀስ ማትችለው? አልችልም ስል እንዲህ ጮኬ ምናምን ባለቅስ ሌላ ዱላ ነው የሚጠብቀኝ ወይም ሌላ ጥቃት ነው የሚጠብቀኝ። ስለዚህ ድምጼም እንዳይሰማ ምናምን ተራራ ላይ ዛኔ ያለቀስኩትና ትምህርት ቤትም አንዳንዴ ነበር የምሄደው ምናምንና አልፎ ማለት ነው የሆነ ጊዜ ምናምን ነበር የምሄደው እና እግዚአብሔር ይመስገን ያ ሁሉ አልፎ አሁን እጩ ዶክተር ነኝ። ዋው ፒኤችዲ ማለት ነው? አዎ ፒኤችዲ ነው እያጠናው ነው። እግዚአብሔር ይመስገን። ታማኝ አይደል? አሜን። አንድ መዝሙር አለ ባይዘው ምን የሚለው ኦ ብሎ ወጥቶ ነበር የሚል መዝሙር። ኦ ብሎ ወጥቶ ነበር ጦሩን አሰባስቦ አይዞ የሚል ባይኖር መልካም ቀን አስቦ እንደ ሰው አይደለም ብለን ያዜምንለት የሚል መዝሙር አለ። እንደዛ ነው። እሱ እንደ ሰው አይደለም ማለት ነው። እና ኤቭሪባዲ የሚጠላኝ ነበር ይመስለኝ፣ የሚወደኝ ሰው ያለኝ አይመስለኝም። እዛ እናቴ እህቶቼ ምናምን ድሮ ይወዱኝ ነበር። ጠልተው ሊሆን ይችላል ብዬ አስባለሁ። ረጅም ጊዜ ስላልተገናኘን ያልፈልጉኝ ይመስለኛል። ለካ እነሱ እየፈልጉኝ እና ከቤተሰብ ጋር በነበረው ጸብ ነው ፋዘር እዛ እንድገባ አንዱ የሚያደርገው ማለት ነው። እና እዛ በነበርኩ ጊዜ በጣም ነበር ተስፋ ቆርጬ ነበረው። ሰው እንዲወደኝ ይወደኛል ብዬ አላስብም። ከዛ ደግሞ ከውጭ ልጆች ጋር መጣላት ጀመርኩኝ ማለት ነው። ምክንያቱም ቤት ፍቅር ስለማላገኝ ዛትስ ዋይ እኮ ፍቅርን ካልዘራን ፍቅርን መጠበቅ የለብንም። ማህበረሰቡ ያልወደዳቸው ልጆች ነገ ማህበረሰቡን ሊወዱት አይችልም። ትክክል። ደግሞ ወላጅ የገፋውን ልጅ ሌላው ያጠቃል። ታውቃለህ? ልክ ነው። ወላጆቼ አባቴ እንደማይፈልገኝ እንደማይወደኝ ሲያውቁ እዛ የነበሩት እኔን ለማጥቃት ምናምን ይነሳሱ ነበርና አንድ ጊዜ ሰው እናት የለም ወንድም የለም የሚወደኝ ሰው የለም ለምን ነው የምኖረው የሚለው ነገር ውስጥ የገባ ማለት ነው። እና ከቤት ወጣሁኝና ሰዓት ደግሞ መርጫለሁ። ታውቃለህ? 6 ሰዓት ነው ራሴን ለማጥፋት የመረጥኩበት ሰዓት 6 ሰዓት ነው። ለምንድነው? ኩሬ አካባቢ ይሄ ውሃ የሚቀዳበት ጠዋትና ማታ ሰው ይቀዳል። 6 ሰዓት ነው የማይኖረው። ኢየሱስ እኮ 6 ሰዓት ሊያገኛት ሄዳት ሰማራዊቷን ሴት ለዛ ነው ሰው አልነበረም። እና የዛን ሰዓት መረጥኩኝና ሲዳ የሚባል አለ፣ ሲዳ ጊጬ የሚባል አለ። ጊጬ የምትባል መንደር ነች ባይዘው ማለት ነው። እዛ ከቤት ወጥቼ እየሮጥኩኝ ወደ ኩሬው ሄድኩ ማለት ነው። ለካ አንድ ዘመዳችን የሆነ ሰው ያለ ወትሮ ቁጭ ብሏል ሲዳው ላይ የሆነ እንዲህ የሚሳምበት ምናምን ቦታ ነው፣ የሆነ የሚታረድበት ምናምን ቦታ ነው። ሲዳ ማለት እንደዚህ ከፍ ያለች ቦታ ነገር እና አየኝ ማለት ነው ከሩቅና ሮጬ። ኩሬው ይዘጋል 6 ሰዓት ምናምን ላይ ይዘጋል። ሰዓት አለ በእሾክ ነው የሚዘጋው ማለት ነው። እሱን አልፌ እሾኩን ስገባ ከዛ በኋላ እየሮጠ መጣ። የውሃ ኩሬ ነው ወይስ? አዎ የውሃ ኩሬ። እዛ ውስጥ ገብቼ ነበር ለመሞት ያሰብኩት እና እየሮጠ መጣ ገባ ማለት ነው። እና ሊያተርፈኝ ብሎ እሱ ራሱ ሊሞት ነበር ወይ እኔን ለማትረፍ። ኦልሬዲ አንተ ገብታል ማለት ነው? አዎ ገባው። በቃ ተስፋ ቆርጫል። ደብን ብሎ አወጣኝ ማለት ነው ከዛ ውስጥ እና ይሄው አለው ማለት ነው። አሁን ከልጆቼ ጋር የሆነ ቀን ልደቴን እዛ አካባቢ ለማክበር አስባለሁ። ምክንያቱም የተለያዩ ሰዎች አሉ በዚህም ጊዜ ቢበቃኝስ ምናምን የሚሉ ላይፍ ትርጉም የሚያጣባቸው ምናምን እና የሆነ ቀን ካለፈ በኋላ ነው ለምን ያን ነገር ውስጥ እንዳለፈን የሚገባን ካለፈው በኋላ። ኦኬ። ይህ የሆነው አባቴ ያለበት ቦታ ነው ማለት ነው? አይደለም፣ አባቴ ያሰቦት ነው ያለው። እኔ ደግሞ አሁን ጊጬ ገጠር ውስጥ ገብቻለሁ። ኦኬ። ስለዚህ ቀጣዩን ጊዜን ያሳለፍከው ጊጬ ነው ማለት ነው? እዛው ነው ማለት ነው? አዎ ለ4 ዓመት እዛ አሳለፍኩኝና አክስቴ ልጅህን ውሰድልኝ ቃሪ አልቻልኩም ምናምን የሚለውን ነገር ተነጋገሩ ማለት ነው ከፋዘር ጋር እና ፋዘር ደግሞ በጣም ነው የሚናደደው በእኔ ምናምን። ከዛ መጣ ማለት ነው። ፋዘር ለምንድን ነው በአንተ የሚናደደው? ለምንድን ነው አንተንስ የማይፈልጉት? የመጀመሪያው ነገር ምንድን ነው ያለ ትዳር ነው የተወለድኩት እና አይ ቲንክ ከዛ በኋላ ጎረምሳም ስለነበር ሊያገባ ምናምን ሲያስብ ልጅ አለው ምናምን የሚባል ነገር አለ። ከዛም በኋላ ከማዘሬም ጋር በግል ባለው ምናምን ይመስለኛል እንግዲህ ይሄ ሁሉ። እኔ ባይዘው ፋዘሬ አንድ ጊዜ ነው ያቀፈኝ። ያውም ያቀፈኝ ምንድነው ወንድሜ ልደቱ ነበር፣ ትንሽ ወንድሜ
ትንሽ ወንድሜ ልደቱ ነበርና ፎቶ የሚያነሳው ሰውዬ ምን አለ ማስታወሻ አብረው ለምን አይነሱ ምናምን አለው ማለት አይሆንም አይነሱ ምናምን አለ። ያቺ ፎቶ ቢገርም ለታሪክ አለች አሁን እና እግሬ ነጭ ነው ነበርና እዛ ኮርኒ እንትኗ ላይ ከወንድሜ ጋር እንድቀመጥ ነው እንዲህ ሲያነሳኝ በዛው ያነሳኝ ማለት ለመጀመሪያ ጊዜ እና እሷ ፎቶ ለታሪክ አለች አሁን እና አይ ዶንት ኖ ሪዝኑን አላቅም ብዙ አላቅም ግን ጥሩ አልነበረም። ከዛ መጣ ማለት ነው ፋዘር ገጠር ሲመጣ ለእህቶቼ ልጆች ለወንድሞቼ ልብስ ይዞ ነበር የሚመጣው እና ለኔ ልብስ ይዞልኝ አይመጣም። አይ ዶንት ኖ ዘ ሪዝን እና ልብስ ይዞልኝ አይመጣም ነበር። እንደውም ከሄድን በኋላ አንድ ጊዜ ለወንድሜ ልብስ ሲገዛ ለምን ልብስ አትገዛልኝም አልኩት። ልብስ ግዛልኝ ምናምን አልኩት። ገና ልጅን መሆን ራሱ ገና ወደፊት ተረጋግጦ ነው በዲኤንኤ ነው አለኝ እና በጣም ነበረ ስል ይሰማኝ ነበር ምናምን እና ፋዘር ሲመጣ የሚመጣው አንደኛ እኔ ለመምታት ሆን ብሎ የሚመጣበት ጊዜ አለ አገር አቋርጦ ከሚኖርበት ተነስቶ እና ሲጠይቅ እዛ ሰው ሁሉ ሲደሰት እኔ ግን ደስተኛ አልሆንም እሱ ሲመጣ ማለት ነው እኔ ደስተኛ አልሆንም። ከዛ ሌሎች ልጆች እንዳይታዘዙ ያደርጋል። የመጀመሪያው ነገር ውሃ ሁሉንም እሱ ይቅዳ እንጨት ይፍለጥ ምናምን እና ሲያቅተኝ አውቀ ነው ብሎ ይመታኝ ነበር እንጨት ማለት ነው። በዛ እድሜ እንግዲህ ብዙ መፍለጥ አልችልም እና ትንሽ ወንድሞቼም ግራ ይገባቸው ነበር ምናምን እና እንደዛ ነበር። ከዛ ወደ ይዞኝ ሲመለስ ያለኝ አንድ ነገር ነበር። አሁን ሲሄድ አዋሽ ወንዝ አለ አይደል እዛ አዋሽ ወንዝ ውስጥ ነው የምጨምርህ ብሎኝ ነው ይዞኝ የመጣው እና ከዛ በፊትም እዚህ አዳማ አካባቢ ወንድሜን ጸጉሩን ያስቆርጠዋል። ሲያስቆርጠው የሚገርም ሰዎቹ ጴንጤ ይመስሉኛል ባልና ሚስት ናቸው። የሆነ መዝሙርም ሰጥተውታል ይዛኔ የምህረትን መዝሙር ምስጋና ይብዛ ይብዛ የሚለውንና የሚኬሲ መዘምራንን መዝሙር ሰጥተውታል። ከዛ በኋላ እንሰማ ስለነበር ማለት ነው እና ይሄስ ምንድነው እሱ አይቆረጥም እንዴ? አይ እሱ ልጅ አይደለም ምናምን አላቸው። አይቆረጥም ምናምን አላቸው። ጸጉሬንም አልተቆረጥኩም ልብስ አልተገዛልኝም እንደዛ ነው። ከዛ ምንድነው አዋሽ ወንዝ ውስጥ ከተሃለው ብሎኝ ነበር እና በቃ ያለቀስኩ ነበር መንገድ ላይ ሲሄድ የነበረው በቃ አሁን የመጨረሻ ሞመንቴ ነው ምናምን። ደግሞ ታውቃለህ ታምናለህ ልጅ ስትሆን ምናምን ታምናለህ። የእውነት ነው ይመስለኝ እኔ አባቴ ሁሉንም ሰው እንትን የሚል ነው ይመስለኝ ሁሉም ሰው የሚፈራው ሁሉንም ሰው አንቀጥቅጦ የሚገዛ ነው ይመስለኝ እንደዛ ነው ኢማጂን የማደርገው ማለት ነው። እና አጠገቤ አንድ ሰው ቁጭ ብሎ ነበርና አዋሽ ምኑ ጋር ነው ስንት ኪሎ ሜትር ነው የቀረን ምናምን አልኩት ማለት ስንት ርቀት ነው የቀረን ምናምን ብቻ አልኩት። ስጠይቀው አይ ተቃረብን ነው ምናምን አለኝ። ምን ነው ምናምን አለኝ ሲለኝ አይ እኔ እኮ እዛ ነው የምሞተው አልኩት። ደነገጠ በጣም ደነገጠ። አጠገቤ ያለው ሰው ምን አለኝ እንዴት ነው እዛ የምትሞተው? አይ አባቴ አዋሽ ውስጥ ከተሃለው ስላለኝ ያ ሶሪ ብራዘር እና ከዛ በጣም ደነገጠ። ኖ አይደለም እንደዛ አይደለም ምናምን አለኝ እና ደግሞ ሌላ ምንድነው ይሄ ቋንጃ የሚባል አለ ቋንጃን ቆርጬ እረኛ ነው ማድረግ ሰው ቤት እንድትቀጠር ይለኛል ማለት እና እውነት ነበር የሚመስለኝ እውነት ነበር። በጣም ነበር ቶርች የምደረገው ማለት ነው ባይዘው በጣም ለረጅም ጊዜ አለቀቀኝም ነበር በጣም ብዙ ነገር እና ደረስን ማለት ነው። ደረስን አሰቦት ደረስን እንትኑ ሳልገባ ማለት ነው አዋሽ ኮሬ ውስጥ ሳልገባ ደረስን። ከዛ የመጀመሪያው ነገር በር ላይ አቆመን ማለት እኔና ወንድሜ ጫማውን አውልቅ አለኝ። የወንድሜ አውልኩ እግሩን እጠበው አለኝ። አጠብኩት ተሸክም አስገባው አለኝ። ታናሽ ነው? አዎ ታናሽ ሚኪያስ ይባላል አለ አሁንም አብረን እና ተመልሳለኝ አጣው እዚህ ቤት አንተ የምትኖረው እንደ ልጅ ሳይሆን እንደ ባሪያ ነው አለ። እሱን ማገልገል ነው ስራ አለኝ ማለት እሺ ምናምን ብዬ ገባሁኝ እና የዛዴ ደግሞ ምንም ተስፋ አልነበረኝም። ለምን እናቴም ሞታለች ተብሎ ስለተነገረኝ ቀድሞ እዛ ያለው እናቴ ሞታለች ተብሎ ተነግሮኛል እና እናቴ መኖሯንም አላቅ። የሆነች ልጅ ነች ሂክማ የምትባል ልጅ አለች እኛ ጋር አብደላ ኒኒ የሚባል አንድ ትልቅ ሰው አለ የሱ ልጅ ነች ድሬዳዋ የምትኖር ማለት ነው። ከዛ ለቫኬሽን ስትመጣ እንዴነ ደህና ነህ እናትህ ለምን አትፈልጋትም አለች። እናቴ እኮ ሞታለች አልኳት። ደነገጠች በጣም አለች ድሬዳዋ ነች እየፈለገች ነው አድራሻው ጠፍቶባት ነው ምናምን አለ። እንዴት አልፈልጉኝ
የመጀመሪያው እነሱም ጠልተውኛል ማለት ነው እንደሌላ ሰው ምናምን የሚል ነበር ማይንድ ውስጥ የነበረው ማለት ነው። አንድ ጊዜ ምን ሆነ መሰለ ፋዘር እንደዚህ ያለኝ አንተ ተምረ ሰው አትሆንም ማለት ተምረ ሰው አትሆንም እና ወደፊት መሸከም ስለማይቀር እኛ ቤት አጠገብ ወንደሰን የሚባል ሰው አለ ባለሀብት ነው እሱ ቡካር አለው ቡካር ታውቃለህ የእህል መጋዘን ማለት ነው የእህል መጋዘን አለ እና ከዛ ላይ ከመኪና ላይ ያወርዳሉ መኪና ላይ ይጭናሉ ምናምን እና ተሸካሚ ነው ያው ሰርቶ በላ ይባላል ተሸካሚ ነው የምትሆነውና እንዴት እንደሚሸከሙ ሂድና ብሎ ልኮኝ ቁጭ ብዬ አይ ነበር ማለት ነው። እና ያየሁት ሰው እንደውም አብዮት የሚባል ሰው አይጠፋብኝም የሚገርም አብዮት የሚባል ሰው ነበር ይሄን ስራ የሚሰራውና እሱን ነበር ሳይሆን ነበረው እና እጣ ፈንታዬን ከዛ ጋር ነበር ማያይዜ ነበር ማለት ነው። እና ጌታ ግን እንደዛ አላለም እና ከዛ የሆነ ጊዜ ምን ተፈጠረ አመት በዓል ደረሰ ማለት ነው። እዛው እያለሁ አመት በዓል ደረሰና ለልጆች አንቀሊድ የሚባል ታውቃለህ? አንቀሊድ ማለት ለአመት በዓል የሚሰጥ እንትን አለ ለአመት በዓል የሚሰጥ ብር እሱ አንቀሊድ ይባላል። ጊፍት ነገር ነው ጊፍት ነው ብር ምናምን ይሰጣል አንቀሊድ ይባላል እኛ ሀገር እና ፋዘሬ ሰጠ ማለት ለልጆቹ እና ለአንተ ግን አልሰጠህም ማለት ነው። እና ወጣሁኝና አለቀስኩ ሳለቅስ እኛ ከተማ ላይ እኛ ጎረቤት ውልታ የምትባል አለች ውልታ የምትባል እህት አለች እና እሷ ሳለቅስ አይታ 5 ብር ሰጠች 5 ብር ሰጠች። ከዛ ያን 5 ብር ይዤ የት ሄድኩኝ ቴሌሴንተር ሄድኩ ቴሌሴንተር ደግሞ ያቺ ህክማ የምትባለዋ ስም ይሄው የኔ የቤት ስልክ ይሄ ነው አለች። እዛ ድሬዳዋ ሲሄድ ደውልልኝና ከእናት ጋር አገናኛለሁ አለች። ዋው ከዛ ስልኩን ደብቄ ይዣለሁ እና የሆነ ሳንቲም እስካገኝ ነበር የምጠብቀው እና ሐሳቤ የነበረው ምንድነው አመት በዓል እየደረሰ ስለሆነ ለአመት በዓል ገንዘብ ሊሰጠኝ ስለሚችል በዛ ደውላለሁ ብዬ ነበር እና አልተሰጠኝም። እና ያስለቀሰኝ አንዱም እሱ ነው ወይኔ በዚህ ገንዘብ ደውላለሁ ብዬ ነበር። ደግሞ እነሱ በምን ይደውሉልኛል ያቺ ሴት ደግሞ ለኔ የምትደውልበት ምንም ስልክም የለም የዛኔ ማን ስልክ ይዛል ብለ ከዛ ውልታ የምትባለው 5 ብር ሰጠችኝ ማለት ነው። እና ቴሌሴንተር ሄድኩኝ ቴሌሴንተር ሄጄ ለመጀመሪያ ጊዜ በህይወቴ ስልክ ያወራሁት የዛን ቀን እና ብር ሰጠኋቸውና ከዚህ ይሄ ያለኝ ይሄ ብር ነው አልኳቸው ከዚህ በላይ ከቆጠረ ዝጉብኝ እንዳይቆጥርብኝ ምናምን አልኳቸው እና በጣም አዘኑ። ከዛ ደወልኩ ማለት ነው ደወልኩኝ አነሳው እንትና ነኝ ምናምን አልኳቸው። ከዛ እናቴ እስክትጠራ ድረስ ቁጭ ብዬ አልኩ ማለት ነው። እና ከብዙ አመት በኋላ እናቴን ለመጀመሪያ ጊዜ አገኘኋት ማለት ነው። ከዛ እናቴ ያው ልታወራኝም አልቻለችም እኔም ላወራ አልቻልኩም ያው ማልቀስ ነው። ከዛ በቃ ኑልኝ ምናምን አልኳቸው እና ስታለቅስ ልጄ ምናምን ስትለኝ ኦኬ በቃ ተወደኛለች አልኩ ማለት ነው። በቃ ተወደኛለች የሆነ ነገር ሆና ነው እንጂ በቃ ተወደኛለች። እህቴ ደግሞ አለች በጣም የምወዳት እህት አለች መስታወት የምትባል በጣም እናት ማለት ከእናቴ በላይ እና እሷ ስለምን ጠላችኝ ለምን አልፈለገችኝም አልኳት። አረ ስንፈልግ አተን ነው ምናምን አሉኝ ማለት ነው። ከዛ በኋላ ወንድሜ ይሄን ሰማ እንደ ነገ ፈተና ነበረው ወንድሜ ፈተናዬ ወንድሜ ነው ብሎ ያለውበት ድረስ መጣ ማለት ነው። እዛ አገር እንደተመለስኩኝ ምክንያቱም ገጠሩን አያውቁትም ከዚህ በፊት የኖርኩበትን የሚያውቁት ያንን ከተማ ነው። እዛ መመለሴን አወቁ ማለት ነው። ሲያወቁ ወንድሜ መጣ ማለት ነው። እና ለመጀመሪያ ጊዜ ሰው ተጠምጥሜ አቀፍኩ ከብዙ ጊዜ በኋላ ወንድሜን አቀፍኩት ሳመኝ ማለት ነው። ወንድሜ እንዴ አልኩኝ እኔን ሳመኝ በቃ ይወደኛል ማለት ነው። ጌች ይባላል ወንድሜ። ከዛ በቃ ጥሎኝ እንዳይሄድ ምናምን ነገርኩት። ከዛ አባቴን አሳምኖ ሄጄ አድርሼ ልትሞት ትችላለች አለው አድርሼ አሳይቼ ለእናቴ አሳያትና ከዛ በኋላ መልሰዋለሁ ብሎ ለምነው ማለት ከድሬዳዋ መጥቶ ወንድሜ ከድሬዳዋ መጣ ሰውት እና እናቴን ድሬዳዋ ወስጄ ለእናቴ ይሄው ልጅሽ አለ ብዬ አሳይቻት መልሰዋለሁ አለው። ከዛ ወሰደኝ ማለት ነው ድሬዳዋ። መመለስ ይመስላል አልተመለስኩም በዛው ቀረውኝ እና ሌላ ዓለም ማለት ነው። እናቴ አለቀሰች አቀፈች። እንዴ ለኔ የሚያለቅስ ሰው አለ እንዴ? እኔ የሚያስለቅሰኝን ሰው እንጂ የሚያለቅስልኝን ሰው
ጠፋብኝ ታውቃለህ። ያ ሁሉ ነገር በዛች ዓመት ውስጥ ጠፋብኝ እና በቃ እህቴ መጣች ወንድሜ ምናምን ብላ አለቀሰች። እሱ እንዲህ ሌላ ታሪክ ማለት ነው። እና ፍቅር ማግኘት ጀመርኩ ማለት ነው። ከዛ ፍቅር ማግኘት ሲጀምር እኔ መለወጥ ጀመርኩ ማለት ነው። እና ትምህርት ቤት ገባው። አባቴ በሰው በኩል ላከልኝ መሸኛ ምናምን። ትምህርት ቤት ገባሁኝና 6ኛ ክፍል ድሮ ረብሽ ነበር፣ አጠገቤ የነበረውን ሰው ምናምን ረብሽ ነበርና ሰማው ማለት ነው። አስተማሪ ስሰማ ለካ ይገባኛል። ለካ ብዙ ነገር ነው ፍቅር ማጣት ምናምን ነው አእምሮዬን የደፈነው። ስሰማ ይገባኛል ማለት ነው። እንዴ ይገባኛል ለካ ይሄ ነገር ምናምን ብዬ በደንብ መማር ጀመርኩ። እና ከቤተሰብ ጋር መዋል፣ በትክክል መመገብ፣ ፍቅር ማግኘት፣ ከሰው ጋር መተኛት፣ መናፈቅ። ወንድሜ በጣም ይንከባከበኝ ነበር። እህቴ ከጂጂጋ ምናምን ድረስ የሆነ ነገር ይዛልኝ ትመጣ ነበር ምናምን። እና መወደድን ኤክስፒሪየንስ አረኩ። ከዛ ትምህርት ጥሩ ሆንኩ ማለት ነው። እና ለመጀመሪያ ጊዜ ደረጃ ሲነገር እኔ በጣም መሀል ላይ ራሴ ጠብቄያለሁ፣ ጥሩ ስለነበርኩ ማለት ነው። እና 4ኛ ነው የወጣኸው ተባልኩ ማለት ነው። ስባል 4ን መጻፍ አቃተኝ። ተንቀጠቀጠች። የኛ ቤት ገንደቆሬ ውስጥ ነው፣ ገንደሎኒ የሚባል አካባቢ ነው ያለው። እኔ የምማረው ደግሞ ጎሮ የሚባል። ከጎሮ የሮጥኩኝ ገንደሎኒ ደረስኩ ማለት ለመናገር ተስፋ ተጫረ። ለመጀመሪያ ጊዜ ውስጤ ተጫረ። በቃ ተሸካሚ አልሆንም ማለት ነው። ኢየሱስ ጌታ ነው። የሆነ ነገር አልሆንም ማለት ነው። በቃ ያይ ትምህርት ላይ ጥሩ ተሰማኝ። እየሮጥኩ ሄድኩ ማለት ነው። ከዛ እናቴ ደግሞ አንዳንዴ ከሰዎች ጋር ስለምጣላ እየሮጥኩ ሲሄድ ሰው ያባረረኝ ነው የመሰላት። ሰው አባሮኝ ምሮጥ ነው የመሰላት ማለት ነው። እና ልክ ስደርስ ኧረ ልጄን ሰው እያባረረው ነው ብላ ጮኸች። ምክንያቱም ሰው አየህ እኔ በደረጃ አልጠበቅም ማለት ነው። ሰው የሚጠረጥር ሰው በማባረር ሲሆን ማለት ነው። እና አጠገባችን ጎረቤቶች ምናምን ነበሩ እና ሮጠው መጡ ምናምን። ከዛ ደግሞ አለከልካለሁ እንዳልናገር። ምንድነው ምን ሆነ ነው ትለኛለች። 4 አልኳት ማለት በቃ 4 ሰው እያሳደደው ነው። ለ4 ሆኖ ልጄ ሊገሉት ነው ከበቡልኝ አብላለች። በቃ እና ቤት ውስጥ አስገብተው እነሱ ደጅ ላይ ምናምን ማን ነው ሊመጣ የሚችል አይደለም። ምንድነው 4ኛ ወጥቼ ነው ደረጃ። እና እናቴ አለቀሰች። ይዛን አለቀሰች፣ እኔም አለቀስኩኝ። ለመጀመሪያ ጊዜ ተስፋ ውስጥ የተጫረ ማለት ነው። ስለዚህ የሆነ አጉል ነገር አልሆንም ምናምን ነገር ልሆን ይችላለሁ ምናምን አልኩኝ። የቤተሰብ ፍቅር በጣም ወሳኝ ነው። በጣም ብዙ ልጆች የቤተሰብ ፍቅር አጥተው የሚያድጉ ይኖራሉ በተለያየ ምክንያት። እንዳንተ ከትዳር በፊት ተወልደው ሊሆን ይችላሉ። እንዲሁም ደግሞ በትዳር ውስጥም ሆነው የቤተሰብ ፍቅር ሳያገኙ የሚያድጉ ልጆች አሉ። በዛ ምክንያት ደግሞ ቅድም እንዳልከው ማህበረሰቡ ፍቅር ካልሰጠ መልሶ ለማህበረሰብ ፍቅር መስጠት አይችሉም ያልከው በጣም ወሳኝ ነገር ነው። ከዛ የተነሳ ከልጅነታቸው ጀምሮ የሆነ ነገር ይዘው ነው የሚያድጉት፣ አቢዩዝድ ሆነው ስላደጉ ማለት ነው። እና በጣም በአባታቸው በእናታቸው ላይ አቂመው የሚኖሩ ሰዎች አሉ። እግዚአብሔር ጥሪ ያለባቸው ሆነው ሊሆን ይችላሉ። የተለያየ ነገር ላይ ያሉ ሰዎች ይኖራሉና ለነዚህ ሰዎች ምን አይነት ምክር ነው ያለ? እኔ የኔን እንገርህ መጀመሪያ እንደዛ አቢዩዝ ሲደረግ ለምሳሌ የሆነ ነገር ደጅ ባጠፋ እዛው ጨርሱ እንደፈለጋችሁ አድርጉት ነው የሚባለው። ከለላ የሚሆንልኝ ሰው የለም። እና የመጀመሪያው ሐሳቤ ምንድነው? መቼ ነው አድጌ ቤተሰቦቼን የምበቀለው የሚል፣ መቼ ነው የምጨርሰው የሚል። እዛ ሀገር ደግሞ ክላሽ ምናምን እንደዚህ መሳሪያዎች በደንብ ያሉበት ነው ገጠር ስለሆነ ማለት ነው። እና አድጌ መቼ ነው ቤተሰቤን የምበቀለው? የመጀመሪያው ነገር ራሴን ለማጥፋት ለምን እንዳሰብኩ ታውቃለህ? እነሱን ለመበቀል አቅሜ አይፈቅድም። ቶሎ አላድግ አልኩኝ። በቀሉ በጣም ውስጤ በስቷል። እነሱን የሆነ ነገር ማድረግ አልቻልኩም። ስለዚህ በቃ ለምን ራሴን የሆነ ነገር አላረግም? እንዳልበቀላቸው ካንተ አቅም በላይ ናቸው፣ ከአቅሜ በላይ ነው። እንዳልቀጥል ደግሞ በደሉ እየበዛ
እና እጮሃለሁ ወደ እግዚአብሔር ሁላ በቃ አለቅሳለሁ። ይሄ እንትን የሚባል አለ፣ ውሃ የሚቀዳበት አለ። ክረምት ላይ ምንጭ ይቀዳል አሸዋ እና ክረምት ላይ የሚገርምህ ይዘንብና ይደርቃል አፈሩ እና በባዶ እግሬ ነበር እሱ ይወጋኝ ነበር። ጭቃ ውስጥ ያሉ ሾኮች ይወጉኝ ነበር እና በጣም ነበር ማለቅሰው ቁጭ ብዬ። እና አንዳንድ ጊዜ የሚሄደው የሆነ ነገር ለመስራት ሲሄድ ቤት ምናምን እንደዚህ እንትን ማለት ስለማይፈቀድልኝ ረጅም ሰዓት አልቅሼ ነው መጥቼ ከዛ ወጥቶልኝ ምናምን መመጣው። እታመማለሁ፣ በጣም ብዙ እታመማለሁ። ማንም ቼክ የሚያደርገኝ የለም። ጭንቅላቴ በበቀል ነው የተሞላው። እንዴት ትምህርት ይገባል? ጭንቅላት ውስጥ በቀል ካለ ሌላ ነገር አይገባም። በቃ ይዞት ነው ቁጭ ቢለው ማለት ነው። ለዚህ ነው ጥላቻ ልብ ውስጥ ካለ ከባድ ነው ሌላ ነገር ለማስገባት። በጥላቻ የተያዘ በቂም የተያዘ ሰው ቢያነብ እንኳን ከባድ ነው፣ አይገባውም። እና አሁን እኔ ለዛ ማህበረሰብ እንዴት አዘኔታ ሊኖር ይችላል? እንዴት ለቤተሰብ አዘኔታ ሊሆን ይችላል? በቃ በቀል ነበር እንዳለ ማስቤ ነበር ማለት እና እግዚአብሔር ከውስጤ ባያጸዳው ኖሮ ከባድ ሌሎችን እንዳንገል ነው ባይዘው እግዚአብሔር ያዳነን። ታውቃለህ እኛ ባንድን ኖሮ የምናጠፋቸው ብዙ ሰዎች ይኖሩ ነበር። እኔ በጌታ ባልሆን ኖሮ በእኔ የመጀመሪያዎቹ ተጠቂዎች ቤተሰቦች ነበሩ። አባቴና የአባቴ ቤተሰቦች የመጀመሪያ ተጠቂ ነበር ከአጎቴ በስተቀር ማለት ነው። አጎት አለኝ አንድ የአባቴ ወንድም ያሳደገኝ ማለት ነው። በጣም ወደው አጎት አለኝ። ከሱ በስተቀር ኤቭሪ ተጠቂ ሊሆን ይችል ነበር። እግዚአብሔር ግን እነሱን ለመታደግ ቀድሞ እኔን አዳነ ማለት ነው። ስለዚህ ማህበረሰብ ልጆችን ፍቅር መስጠት ያለበት ለራሱ ብሎ ነው። ለራሱ ብሎ ነው። ዛሬ የዘራው ጥላቻ ነገ ይበቅላል፣ ብዙ ሆኖ ይበቅላል። ታውቃለህ ዘር ደግሞ ሲበቅል ደሴም ዘር ቢሆንም በዝቶ ነው የሚበቅል። አንድ ስንዴ ዘርተህ ብዙ ነው የምታጭደው። እና እኔ ሰው እንዲጠነቀቅ በጣም በተለይ ቤተሰብ እንዲጠነቀቅ በተቻለው መጠን ፍቅር እንዲሰጥ ለቤተሰቡ እመክራለሁ ማለት ነው። እና ያለ ፍቅር ደህና መሆን አይቻልም። ምንም ነገር ሰው ሊያጣ ይችላል። ፍቅር ካላገኘ ግን ነገ አንተን የሚያጠፋ ሰው ነው የሚሆነው ማለት ነው። እና አንዳንድ ሰው በቤታቸው እያሳደጉ ያሉ ጠላቶቻቸው እያሳደግከው ነው ፕሮፐርሊ እያሳደግከው አይደለም፣ ነገ ጠላት ነው የሚሆነው። እና ጠልተው ያሳደግከውን ሰው ነገ ሊወድ አይችልም። እኔ አሁን እንግዲህ ወደፊት አካባቢ ህፃናትን ለመርዳት ምናምን አስባለሁ። ከዛ ነው የወጣው ባይዘዌ ራእይ አንዳንድ የሚወለደው ከህመም ውስጥ ነው። ልክ ነው። ጌታ እንዴት አገኘ? እንዴት ጌታን አገኘ? ድሬዳዋ ከተማ ውስጥ ነው ጌታን ያገኘው ወይስ ያገኘበትን አጋጣሚ ብትነግረን? ምን አለ መሰለህ እንግዲህ ከትምህርቱ ጎን ለጎን ትምህርት ጥሩ ሆንኩ። ከዛ ትምህርት ጥሩ እንደሆንኩ ስታውቅ እህቴ ከምንም አይነት ነገር ጠበቀች። ኳስ እንዳትጫወት፣ ልጆች አስጠና ነበር የሆነ ሰዓት እንዳታስጠና ምናምን፣ ትምህርት ላይ ብቻ ፎከስ አድርግ ብላ በጣም ሄልፕ ያደረገችኝ ሲስተሬ ነች። መጨረሻ ላይም ህግ ትምህርት ቤት ከመግባቴ በፊት ሌላ ፖለቲካል ሳይንስ ውስጥ ምናምን ልገባ ነበር። እሱንም ኖ ከቪዥን አንጻር ነው ነገሮችን ማድረግ ያለብህ፣ የፈለገውን ነገር ይፍጅ ምናምን ብላ ጋይድ ታደረገኝ ነበር። እና ከዛ ምንድን ነው አወላለዴም አሰቦት ገዳም ነው የተጠመቅኩት። እኔ ሰይፈ ስላሴ የሚለው ስም የወጣው ከዛ ነው። ሰይፉ የሚለው የመጣው ባይዘው ሰይፈ ስላሴ ከሚለው ስም ነው። እና ቤተሰብ ወንድሞቼም ቄሶች ናቸው፣ ዲያቆኖች ናቸው ምናምን። ለመንፈሳዊ ነገር በጣም ለሃይማኖታዊ ነገር የተጋለጠ ነው። ከዛ ሰንበት ትምህርት ቤት ገባው። ልጆኝም ድቁና ማር ነበር። ሰንበት ትምህርት ቤት ገባው። ሰንበት ትምህርት ቤት ላይ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ይባላል። እዛ ገባው። ሰንበት ትምህርት ቤት ቆየሁ ማለት ነው። እየተማርኩ ምናምን ቆየሁኝ። ከሆነ ሰዓት በኋላ ሰንበት ትምህርት ቤት ውስጥ ትምህርት ክፍል አደረጉኝ። አንዳንድ ኮርሶችን ወሰድኩኝ ምናምን። አገር ስብከቱ አንዳንድ ኮርሶች ሰጡን ምናምን። ከዛ ክርክርም ነበር። ይሄ ገና ነው ልጁ እድሜውም ገና ነው ምናምን፣ እንዴት ትምህርት ክፍል ያህል ነገር ምናምን ተባለ። ጥሩ ነው ምናምን። ናቹራሊ ደግሞ ትንሽ ጥሩ እናገራለሁ መሰለኝና አስገቡኝ ማለት ነው። እና በቃ ሌሎች መጽሐፍቶችን እያነበቡ ከዛ ዋናው ግን ባይብል ነው መጽሐፍ ቅዱስ ነው ምናምን ሲባል ሰማው ማለት ነው። እንደዚህ ከሆነ ለምን መጽሐፍ ቅዱስን እያነበብኩ አላስተምርም ብዬ ነው እንግዲህ መጽሐፍ ቅዱስን ማንበብ የጀመርኩት ማለት ነው። መጽሐፍ ቅዱስን ማንበብ ሲጀምር እኔን መለወጥ ጀመረ መጽሐፉ ማለት ነው። እኔን መለወጥ ጀመረ። እና አንዳንድ ሰዎች ምን ይሉኛል፣ የመጽሐፍ ቅዱስ ታሪኮችን አዲስ ኪዳኖችን ምናምን እያነሳው አስተምራለሁ ምናምን። እና አንዳንድ ሰዎች ምን ይሉኝ ጀመር፣ አነጋገርህ እንደ መናፍቅ ነው
የተሐድሶችን ትመስላለህ ምናምን ይሉኛል ማለት ነው። እኔ ደግሞ የዛኔ ጴንጤ ከምባል ወይም መናፍቅ ከምባል ሞቴን እመርጣለሁ። ምክንያቱም እኔ በጣም አግሬሲቭ ነበርኩኝ፣ ሃይማኖት ላይ አግሬሲቭ ነበር። በእኔ ምክንያት ቸርች ተዘግተዋል። አይገርምም? እንዴት? ገንደሎኒ አካባቢ ምስጋና ወንጌላዊት ቤተክርስቲያን የምትባል ቸርች ተተክላ ነበር። ይቅርታ ጠይቄያለሁ ድሬዳዋ ሄጄ። ኦኬ። እዛ ላይ አምልኮ ጀምረው ነበር፣ አጥቢያ ከፍተው ነበር። በድንጋይ እየመታን ማለት ነው። ወደ ሰንበት ትምህርት ቤት ሲሄድ መትቼ ነው የሚሄድ፣ ስመለስ መትቼ ነው መለስ። እና ምንድነው እግዚአብሔር ጎሽ ቢለኝ እግዚአብሔር እኔን በቃ በሱ ደስ አይደል? ጳውሎስን እኮ እግዚአብሔርን የሚያገለግል እየመሰለው እኮ ነው ያንን ሲያደርግ የነበረው። እና በቃ ደስ እግዚአብሔር በዚህ ተግባሬ ደስ የሚል ይመስለዋል። እና ድንጋይ ስትወግሩ ማለት ነው። ድንጋይ ጣራ ሊቀድም የሚችል ድንጋይ እንወረውራለን ምናምን። እና ያቺ ቸርች ከሆነ ጊዜ በኋላ ተዘጋች። ግን የሚገርም እዛ ቸርች መሪ የነበረውን ሰው ነው ከዛ እኔን ደህንነት ያስተማር። ዋው! ጌታን ስትቀበል ማለት ነው። ወንጌል እኮ በጣም ጳውሎስ እኮ እንዴት እንደተበቀለው ታውቃለህ? እግዚአብሔር ጳውሎስ ያሳድድ ነበር ሰዎች ለእግዚአብሔር ብሎ። ከዛ እግዚአብሔር ያሳደደውን ሰው ለሱ እንዲሰደድ አደረገው። ወንጌል እንደዚህ አሳዳጆችን ተሳዳጆች እንዲሆኑ አድርጎ ነው የሚቀይረው ማለት። እና ድንጋይ እንወረውር ነበር ምናምን። እና ከሆነ ጊዜ በኋላ በቃ ከበዳቸውና ተዘጋ ያ ቸርች ማለት ነው። ወደፊት እዛ አካባቢ መሬት ገዝቼ አጥቢያ እንዲተከል አደርጋለሁ። እና በጣም ጠላ ነበር ማለት ነው። የሚባል መናፍቅ የሚባል ነገር ምናምን በቃ በጣም ነበር። በቃ በመጨረሻው ዘመን ይመጣሉ የተባሉ እነዚህ ናቸው ምናምን የሚያሳስቱ ምናምን ብዬ ስለማስብ አንድ ሰው አስብ፣ እኔ እንዲህ ጴንጤን እየጠላው ጴንጤ ትመስላለህ ሲለኝ ማለት ነው። አስበዋል። እንደውም አንዲት ልጅ ተጣልተናል፣ ሜሮን የምትባል ልጅ እንዲህ እየሰበኳት ማቃውን ነገር እየሰበኳት በቃ እያለቀሰች እየሰማችኝ፣ ግን እኮ ጴንጤዎችን ትመስላለህ አለች። ተደጋገመብኝ ማለት ነው። ለካ እኔ ሳላቀው እያነበብኩኝ ሆኛለሁ። እኔ አላወቅኩትም አልፈለግኩትም ማለት ነው። ግን ለካ ሳላቀው ወደዛ ነገር ውስጥ መጥቻለሁ። እዛ እያነበብኩ ባይብል ስመጣ ሁለት ነገር ሆነ። የመጀመሪያው ነገር ኢየሱስን በጣም እየወደድኩት መጣሁ። ሁለተኛው ደግሞ ራሴን በጣም እየጠላው መጣሁ። በጣም ኃጢአተኝነት ይሰማኛል። ኢየሱስ እንደዚህ ወዶ፣ ኢየሱስ እንደዚህ አይነት መስዋዕት ከፍሎልህ፣ ኢየሱስ እንደዚህ ምናምን ሆኖ አንተ ግን እንደዚህ አይነት ሰው ነህ፣ አንተ ግን ኃጢአተኛ ነህ ምናምን የሚለው ነገር በቃ አስጨንቀኝ። ከዛ በጣም ኢየሱስን ወደው ስለነበር ኢየሱስን በቃ ሌላ ነገር ከበደኝ፣ ማውራት አቃተኝ። ሌላ ነገር ኢየሱስን ማስተማር ጀመርኩ። ያም መናፍቅ ትመስላለህ የሚለውም ቀጠለ ማለት ነው። ባይዘው ላይብረሪ ይዤ ሄድ ነበር መጽሐፍ ቅዱስ። እና አንድ ጊዜ ጓደኛዬ ምን አለኝ፣ ጌዲዮን የሚባል ጓደኛዬ ነው፣ አሁን ወንጌል ሰባኪ ነው እሱ ራሱ። ዋው! እና ጌዲዮን የሚባል ጓደኛዬ ባይብል ይዤ ሲሄድ አየኝና ምን አለኝ መሰለህ፣ አንተ ይሄ ልጅ መናፍቅ መሆኑ አይቀርም በቃ በዚህ አይነት አለ። እና እኔ ጌታን ሲቀበል አልቅሶ ነበር እሱ። እንዴት አልቅሶ እኔን ሸኝቶ እንዴት እንደመጣ ባይገባኝም መጣ መጨረሻ ላይ። እና ሄድና ላይብረሪ መጽሐፍ ይዞ መግባት አይቻልም። ደጅ ቁጭ ብዬ አነብና ባይብል ለዘበኞች ይሰጥና ትምህርቴን ለማንበብ ደግሞ ገባ ነበር። እና እያነበብኩ እየተቀየርኩ መጣሁ። ከዛ ግን ምንድነው ችግሬ፣ በዛው ልክ ኃጢአተኛ ነኝ ብዬ ነው የማስበው። ከዛ አንድ ጊዜ ገላትያን እያነበብኩ ገላትያ ምዕራፍ 2 እኛ አሁን በኃጢአታችን ከሆነ እስካሁን ኃጢአተኛ ከሆነ እንኪያስ ክርስቶስ በከንቱ ነው የሞተው የሚል እንዴ አልኩኝ። ያን ሁሉ የሆነው እኔን ለማጽደቅ ነው። እኔ አሁን ኃጢአተኛ ነኝ ካልኩኝ እስኮ የእሱ ሞት በቃ ከንቱ ሊሆን ነው። ይኸውልህ አሁን ሁለት ነገር ቀረበልኝ ማለት ነው በፊቴ። ምንድን ነው በል፣ ወይ በክርስቶስ ሞት ጻድቅ ነኝ ብሎ መቀበል፣ ወይ ደግሞ የክርስቶስን ሞት ከንቱ ባረክ። የክርስቶስን ሞት ደግሞ ከንቱ እንዳላረግ እንደነገርኩ በጣም ወድጀዋለሁ ኢየሱስን። ለመጀመሪያ ጊዜ ሞትን ከንቱ ከማረግማ በቃ ሞቱ አድኖኛል ብዬ የዛን ቀን የሃይማኖት ቀንበር ከላይ ላይ ተሰበረ። ከዛን ቀን በኋላ ተሸክሜው አላቅም። እና ከዛ በኋላ ይሄ ነገሮች ቀጠሉ ማለት ነው። እንደዚህ ይሄ ልጅ እንትን ይመስላል። የሚገርምህ አንዱ የከሰሰኝ ልጅ፣ ሁለት ልጆች ነው የከሰሱኝ። አንዱን ስሙን አልጠራም።
እዛው ስላለ ማለት ግን ተቀይሯል ኦልሬዲ። አንዱ ግን ዮናስ የሚባል ልጅ ነበር እና እንድታገድ ካረጉ ሰዎች መካከል አንዱ ዮናስ የሚባል ልጅ ነው። ያው አሁን አገልጋይ ነው ማለት ከባድ ነው። ኢየሱስን አትንካው፣ ከነካው እሳት እኮ ልታጠፋው እንዲህ ብትሞክር ይሄ መለኮታዊ እሳት አንተኑ ነው የሚይዝ እና ሊያጠፉት የሞከሩ በሙሉ በዛ እሳት ተይዘው አሁን እየነደዱ ነው ያሉት ማለት ነው። እና አሁን እሱ አገልጋይ ነው ማለት ነው። አንዱ ባልኩ ደግሞ ይቅርታ ጠይቆኛል ደውሎ ማለት ነው። አሁንም እዛ ነኝ ያለሁት ምናምን ብሎ ይቅርታ ጠይቆኛል። አትሊስት ስሙን አልናገርም ቦታውን እንኳን ማለት ነው። እና እንደዛ ነበር። ከዛ በኋላ አይ በቃ የልጅ ማስተማር የለበትም መውጣት አለበት ተባለ። ታገድኩኝ። ግራ ገባኝ። እዛ መሆን አልቻልኩም። ታግጃለሁ። ጴንጤዎችን ደግሞ አልወዳቸውም። አንድ ነገር ልንገር፣ ምትድነው በሆነ ሃይማኖት አጥርሱ ስላለ አይደል? ልክ ነው። ሰው ኦርቶዶክስ ስለሆነ አልዳነም፣ ጴንጤ ስለሆነ ድኗል የሚባል ነገር የለም። ለምሳሌ አሁን ድኛዊ ሎ ብዬ የማስበው እዛ ኦርቶዶክስ ሆኜ ኦልሬዲ ጨርሼ ነው የመጣሁት ብዙ ነገር ማለት ነው። እና ያንን መዳን ያን ነፃነት ለመኖር ስል የሆነ ጥላ ስር የገባሁት ማለት ነው። እና መዳን ከተቋም ጋር አይገናኝ እውነት ለመናገር ማለት ነው። እነዚህ ተቋሞች ሳይኖሩ መዳን ነበር ስለነበር ማለት ነው። እና ከዛ ወጣሁኝ። ግቢ ልገባ ስለ አካባቢ ወጣሁኝ። ከዛ ዩኒቨርሲቲ ገባሁ። ከዩኒቨርሲቲ ከመግባቴ ቀናት ምናምን ሲቀሩኝ ኦፊሻሊ እጄን አንስቼ ጌታን ተቀበልኩ። ከዛ ግቢ ገባን ማለት ነው። ግቢ ስንገባ ፌሎሺፕ አገኘኝ ማለት ነው። ዩኒቨርሲቲ ማለት ነው። ዩኒቨርሲቲ የነበረው ገጽታ ምን ይመስላል? ከዛ በኋላ ቀጥሎ ያለው ዩኒቨርሲቲ ከሆነ የዩኒቨርሲቲ ህይወት ምን ይመስላል? ዩኒቨርሲቲ እንግዲህ ልክ ጌታን እንደዚህ እንዳገኘሁኝ። የት ዩኒቨርሲቲ ነው? በዛውም ድሬዳዋ ዩኒቨርሲቲ ዋና መሪም ነበርኩ። የድሬዳዋ ዩኒቨርሲቲ ልጆች ያቆኛል አብዛኛው። የፌሎ ሊደር ማለት ነው። ፌሎ ሜል ሊደር ነበርኩኝ ከዛ በኋላ ማለት ነው። ኦኬ። እና ገባሁኝ። ግን ምንድነው መሰለህ አምልኮ ሰዓት ላይ ወጣለሁ። አብርሃም የሚባል ልጅ ነበርና የሆነ መዝሙር ይሰጠኝ ነበር፣ የአዲስ ዓለምን መዝሙር ምናምን እሱን ነበር የማዳምጠው። እና ከቤተሰብም ጋር ትንሽ ያው ጸብ ተፈጠረ ማለት ነው። ኦኬ። ጸብ ተፈጠረ። ዩኒቨርሲቲ ኦልሞስት ብቻዬን ነው በቃ ያለ ረዳት ምናምን እንትን ያልኩት ማለት ነው። የተማርከው? አዎ ኮፒ ልጆች እያረጉልኝ፣ ልጆች እያስጠናው ኮፒ እያረጉልኝ፣ አሳይመንት እየሰራው ምን እያልኩ ነበር የተማርኩት። እና ግቢ ገባው። ከዛ ኢየሱስን ወድጄዋለሁ። ከዛ ጴንጤዎችን ደግሞ ጠላለሁ። አልገባኝም። ኢየሱስን ስትወድ የምትጠላው አይኖርም ለካ። እኔ አልገባኝም ብዙ ማለት ነው። እና የቀሩ ነገሮች ስለነበሩ ማለት ነው። ከዛ አምልኮ መዝሙር ሰዓት ላይ እወጣለሁ። የወርሺፕ ስታይሉ ስለሚለያይ ነው። አዎ ከባድ ነው በጣም። እንዴ ምን ሆነ ነው እንግዲህ አስብኛ። ከልጅነት ጀምሮ አፍ ሳንፈታ ነው ተወሰድነው። እና በጣም ይከብደኝ ነበር። እወጣ ነበር። ከዛ ሲሰበክ እገባለሁ። ቢያንስ ኢየሱስ ይላሉ፣ እሱን አዳምጣለሁ ምናምን እያልኩ እገባ ነበር። እና እሱ ካልቸር ትንሽ ከብዶኝ ነበር። አሁን አንደኛ ሆኛለሁ። እና እዛ ገባሁ። ከዛ ማገልገል ጀመርኩ ማለት ነው። ኢቫን ገባሁ። ወዲያው እንደገባሁ ኢቫን ገባሁ። ኢቫን ወንጌል ስርጭት ቲም ምናምን ገባሁኝና መስበክ ምናምን ጀመርኩ። አንድ ጊዜ ትዝ ይለኛል ግቢ አካባቢ እየሰበክን አሳምቡሳ ታውቃለህ? አውቃለሁ። እሱ የሚጠብሱ ሰዎች ነበሩና እየሰበክን አንዷ በጣም ትንሽ ቀዝቀዝ ያለ ነው ደፋችብን ዘይቱን። እዛ ብዙ ነገር አሰብኩ። ልክ እሱ እንደተደፋብኝ ብዙ ነገር አሰብኩ። ኢየሱስን አንተ ግን ጀግና ነህ አልኩት። እንደዛ እንዳላሰደድኩ ድንጋይ እንዳልወረወርኩ አሁን ዘይት እንዲደፋብኝ ያረካልኩ። እና ፖለቲከኛ ለመሆን የገባሁበት ዩኒቨርሲቲ ውስጥ ነው እንግዲህ ለአገልግሎትም ጥሪ እንዳለብኝ ያወኩት ማለት ነው። ከዛ ማገልገል ጀመርኩኝ ምናምን። ቻሌንጂንግ ነበር በጣም። የካፌ ምግብ ካለፈ አለፈ፣ ሌላ እንትን የምልበት ነገር የለም። የካፌ ምግብ ካመመኝ በቃ ዝም ብዬ እበላለሁ። ካለዛ አንዳንዴ ተወዋለሁ በጣም ሲያመኝ ምናምን። እና ጥቂት ልጆች ነበር ደግሞ የሚያውቁት ይሄን፣ በጣም ጥቂት ልጆች ነበር የሚያውቁት። አንዳንዶቹ ጫማ ምናምን ይገዙልኛል፣ የሆነ ነገር ያደርጉልኛል ምናምን። ከዛ ሜል ሊደር እስከመሆን በቅቼ ጥሪ እንዳለብኝ ደግሞ ተረድቼ ብዙ አገልግዬ አሁን ያለኝ ብዙ አገልግሎት መሰረት እዛ ነው የጣልኩት ማለት ነው። እና ግቢ በጣም ወንደርፉል ታይም ነው ያሳለፍኩት። እግዚአብሔር ይመስገን። ዩኒቨርሲቲ በድሬዳዋ ዩኒቨርሲቲ ህግ ነው ያጠናኸው? አዎ። ኦኬ።
ከህግ ጎን ለጎን ሌላም ትምህርት እንደምትማር ሰምቻለሁ። ስነ መለኮት ማር ነበር። ቴዎሎጂ ታጠና ነበር። እዛው አንድ ላይ ጨረስካቸው? አንድ ላይ ነው የጨረስኳቸው። ዋው! 4 ዓመት ስነ መለኮት ተማር። ኦኬ። ሁለቱንም በከፍተኛ ማዕረግ ነው የጨረስኩት። እግዚአብሔር የተመሰገነ ይሁን። ከዛ በኋላስ እንዴት ነበር ህይወት? እንዴት ቀጠለ? ከዛ በኋላ እንግዲህ ምንድነው ያው ከልጅነት ጀምሮ አንድ ወዳጅ አለችኝ፣ አሁን ባለቤቴ ማለት ነው። ኦኬ። በጣም ነው የምወዳትና እሷ ነበረች በላይፌ ላይ። ከግቢ ልክ እንደወጣሁኝ ለትንሽ ጊዜ ረዳዳኛም ነበርኩኝ። ከዛ መሬት ልማት ውስጥም ሰርቼ ነበር ለትንሽ ጊዜ። ከዛ ግን ወዲያው ወደ አዲስ አበባ መጣሁ ማለት ነው። ወደ አዲስ አበባ ተጨማሪም ትምህርት ለመማር ምናምን የአገልግሎት ነገሮችንም ለማስፋት ወደ አዲስ አበባ ገባሁኝ። ከዛ ብዙም ሳይቆይ አገባሁ ማለት ነው። ከዛ በፊት የመጀመሪያ መጽሐፌም ታትሞ ነበር። የሚመር መድኃኒት የሚል መጽሐፍ ታትሞ ነበር። እሱ ታተመ። ከዛ አገባሁኝ። እኔ ሰዎች አግብተሃል ሲሉኝ በጣም ነው ያገባሁት ነው ማለት በጣም ያገባሁት ነው ማለትና ባለቤቴ አንዳንዴ ሰለሞን 700 ሚስቶችና 300 ቁባቶች ነበሩትና እንደኔ አይነት ሚስት ስላልነበረው ነው የደገመው ብዬ ነው ማስበው። ሌሎችን የደገመው ብዬ አስባለሁ። እና በጣም የተወደደች ባለቤት አለች። እንደዛ ህይወት ቀጠለ፣ አገልግሎትም ቀጠለ፣ ትምህርትም ቀጠለ ምናምን። ከዛ ስራም ከጎን ቀጠለ ማለት ነው። አሁን እጩ ዶክተር ነህ፣ እያጠና ነው፣ እየተማርክ ነው፣ እየቀጠልክ ነው። ከዚህ ብዙ ወጣቶች ይማራሉ ብዬ አስባለሁ። በብዙ ዲፕሬሽን ውስጥ፣ በብዙ ስትረስ ውስጥ ያሉ፣ በቤተሰብ በወላጅ በተለያየ ነገር በማህበረሰብ ሲጨቆኑ ያሉ ልጆች የትም አልደርስም አያልፍልኝም የሚሉ ወጣቶች እግዚአብሔር በሰው ህይወት ውስጥ አልፎ ትልቅ ነገር መስራት እንደሚችል ሊያስተምር እንደሚችል እንደው አንተ ስትነግረኝ ከቤተሰብ መካከል ተምሮ ይደርሳል የተባልክ ሰው አልነበርክም። ባሪያ ይሆናል ቦታ ከሄ ነው ተብሎ የተሰጠ ሰው ነው። ግን እግዚአብሔር ሲረዳ ዛሬ ተመረቀ እስከ ፒኤችዲ እያጠና መጽሐፍት እየጻፍክ ነው፣ ብዙ ስራዎችን እየሰራ ነውና እግዚአብሔር የተመሰገነ ይሁን። ይሄ የእግዚአብሔር ስራ ነው። እንደው አንድ የነገርከኝ ነገር ከካሜራ ጀርባ ከቤተሰቦቼ መካከል የመጀመሪያው ዩኒቨርሲቲ የገባሁት እኔ ነኝ የሚለውንም ነገር አስቀምጣል። አይገርምም? ይሄ በጣም ሰው አትሆንም የተባለ ሰው ሲሆን እግዚአብሔር ቸር ነው። ከዚህ ጋር ተያይዞ ግን አንድ ጥያቄ መጠየቅ ፈልጋለሁ። ዛሬ አንተ መድረስ የምትፈልገውን ሳይሆን እግዚአብሔር በረዳ መስመር ውስጥ መጥተህ እዚህ ደርሰሃል። ነገ ደግሞ ትልቅ ቦታ ትደርሳለህ። ምናልባት ያላሰብከውን ዛሬ ደርሰሃል፣ ነገ ደግሞ ከምታስበው በላይ ትደርሳለህ። እና ስለ ቤተሰቦች ስታስብ ምን አይነት ስሜት ነው የሚሰማ ዛሬ ላይ ሆነ ማለት ነው? ስለ ይቅርታ ያለስ መረዳት ምንድን ነው? ይህን ጥያቄ የምጠይቅ ብዙ ሰዎች ይቅር ባለማለት ውስጥ ተይዘዋል፣ ታስረው የሚኖሩ ሰዎች አሉ። ይቅርታ ማድረግ ቀላል ነገር ነው ብዬ አላስብም። እኔ በህይወቴም ደርሶ ስለማቅ ይቅርታ ማድረግ ቀላል ነገር አይደለም። በጣም ብዙ ጥቅሞች አሉት፣ ግን ለማድረግ እንቸገራለን። አንተስ ቅድም ያው ጌታን ስቀበል ልቤ ተቀየረ ምናምን ብለሃል፣ ግን ቀላል ነበር ወይ? ስለ ይቅርታ ያለስ መረዳት ምንድን ነው? ቂምና ይቅርታ እንዴት ትገልጸዋለህ? በዚህ ላይ በደንብ ብታወራ ደስ ይለኛል። የመጀመሪያው ነገር ያው ቅድም እንዳልከው ከመጀመሪያው ሲጀምር የእግዚአብሔር ምህረት በጣም ይገርመኛል። ከቆሙ ሰዎች መካከል እግዚአብሔር ያላቆማቸው ማንም የለም። የቆሙትን ሁሉ ያቆማቸው እግዚአብሔር። እኔ አሁን ልጅ ወልጃለሁ እና ልጄ አሁን የመጀመሪያው ልጄ 2 ዓመት ከምናምን ነው እና በማረጋቸው ኤቭሪ ነገር የእግዚአብሔርን ነገር አስተውላለሁ። አንዳንድ ጊዜ አስፋልት ሳሻግረው እጁን ይዤ ያሻግረዋለሁ እና እሱ አያይም መኪና፣ እኔ ነኝ የማይለት እና ልጄ አሁን እየተሻገረ ያለው አይቶ አይደለም አይቼለት ነው፣ እኔ ነኝ የማይለት እና እግዚአብሔርም እንደዛ የዛኔ ተስፋ በቆረጥኩ ጊዜ የሚወደኝ ሰው ብርቅ በሆነበት ጊዜ እና በሰዎች ለመወደድ የማላረገው ጥረት ደግሞ አልነበረም። የሚገርም ማለት የማላረገው ጥረት አልነበረም። በዛው ልክ ነበር፣ ጠላይ ነበር። በቃ አንዳንድ ጊዜ ምግብ ሳልጠግብ እመልሳለሁ። ምግብ
አንድ ቀን እንኳን አይተርፍህም ተብዬ አውቃለሁ። በጣም ትንሽ ነው የምትሰጠኝ ምግብ ማለት ነው። እና እንዴት አድርጋ ትትረፍ እና እሷን ስመልስ አይተርፍም። ከዛ እነሱን ለማስደሰት ተቀባይነት ለማግኘት መወደድ ለማግኘት ማላረገው ነገር አልነበረም። በጣም ትህትና የሚመስል ብዙ ነገር አሳይ ነበር፣ ብዙ ነገር አድርግ ነበር። ግን በዛው ሁሉ ውስጥ ፍቅርን አላገኘም። እና ከእግዚአብሔር ቀጥሎ የቤተሰብ ፍቅር በጣም በጣም ወሳኝ ነው። እና አንዳንዴ ለምሳሌ ከልጄ ጋር እየሄድኩኝ እኔ ምን አስተውላለሁ፣ አንድ ቀን እንዲህ ፀሐይ ነበርና እሱ በእኔ ጥላ ስር ነው ያለው እና ፀሐዩ አይነካውም። እና ልጄ እላለሁ ሁሌ ፀሐይ ያልነካው ፀሐይ ስለሌለ አይደለም፣ እኔ ጥላ ስለሆንኩ ነው። የሚመጣው ፀሐይ እኔን መጥቶ እኔ ከመመታቴ የተነሳ ለሱ ጥላ ሆኗል ማለት ነው። እና በዛ ጥላ ውስጥ ይሄዳል። ሌላው እንግዲህ ፍቅር ነው ያልከው፣ ይቅርታ ነው ያልከው። ይኸውላችሁ እንጀራ ያጣ ሰው ሊሞት ይችላል። ፍቅር ያጣ ሰው ግን ሌሎችንም ነው የሚገድለው። በራሱ አያበቃም ማለት ነው። አየህ፣ በአጠቃላይ በጥላቻ ውስጥ በቂም ውስጥ ያለው መጠፋፋት ብቻ ነው። እንዳትጠፋፉ መጽሐፍ ቅዱስ ተጠንቀቁ የሚለው ነገር ይሄ ነው ማለት ነው። እና ሰው ፍቅር ባለመስጠታችን ምክንያት መጥቶ ጥላቻ ይሰጠናል ማለት ነው። ይሄን በቃ ኤክስፔክት ማድረግ አለብን። እና ለሰዎች ፍቅር መስጠት ከምንም በላይ በተለይ ለልጆች ፍቅር መስጠት ከምንም በላይ የሚቀድም ነገር ነው። ከፍቅር በቀር የሚታነጽ ምንም አይነት መልካም ቤት የለም። ሰው ፍቅርን ከጣለ በጉያው የሚቀረው ሌላ ምንም ነገር የለው። እና ይቅርታ ደግሞ ፍቅር ሲበዛ የፍቅር ውጤት ነው። ይቅርታ የምትወደውን ሰው ነው አይደል? ፍቅር ሲበዛ በደልን ይሸፍናል ነው አይደል መጽሐፍ የሚለው። ኢየሱስ ክርስቶስ እኛን ይቅር ያለን፣ እግዚአብሔር እኛን ይቅር ያለን በጣም ስለሚወደን። ባይወደን የማትወደውን ሰው ይቅር ማለት በጣም ከባድ እና በጣም አስቸጋሪው ነገር ይቅር ከማለት በላይ የበደለህን ሰው ይቅር በለው ከማለት በላይ ይቅር የምትለው ስትወደው ስለሆነ ውደደው የሚለው በጣም ከባድ ነው። እና ይቅር ማለት የሚጀምረው ከመውደድ ነው። አንተን ይቅር ማለት የሚጀምረው አንተን ከመውደድ ነው። አንተን ካልወደድኩ አንተን ይቅር ማለት አልችልም። እና እግዚአብሔር በክርስቶስ በኩል ሰውን ሁሉ እንደወደደ ተረድተን ያ ፍቅር በልባችን ካልፈሰሰ በስተቀር ምክንያቱም ያለ ምክንያት አይደል የተወደድ ነው። የታዘዝነውም ያለ ምክንያት እንድንወድ ነው። ምን ኖሮን ነው የተወደድ ነው? ምንም። እንደውም በደለኞች ኃጢአተኞች ሳለን እንደውም ሌላ ቦታ ላይ ለእግዚአብሔር ጠላቶቹ ነበር ነው የሚለው አይደል? ጠላቶቹ ሆነን ሳለን የወደድ ነው። ስለዚህ ኢየሱስ ክርስቶስ ጠላታችሁን ውደዱ ሲል እሱ ጠላቴ ሆናችሁ ወድጃችኋለሁ። ስለዚህ ያለ ምክንያት ስለተወደድክ ያለ ምክንያት ውደድ ብሎን የላከን ማለት ነው። እና ያለ ምክንያት መውደድ ሲያቅተን ከዛ ያለ ምክንያት መውደድ አለመቻላችን ምክንያት ይሆንብናል። ከዛ ጊዜ በኋላ ይመዘገባል። እና በጣም መጠንቀቅ አለብን። ይቅርታ ለራሳችን ስንል ነው። እግዚአብሔር የሰጠንን ምህረት ኢንጆይ አናረግም። ይቅር ማለት ካልቻልን እግዚአብሔር የሰጠንን ምህረት ኢንጆይ ማድረግ አንችልም። ቀላል ነበር ወይ? ቀላል ቢሆን ኖሮ አድርጎ አንባልም ነበር። ቀላል ቢሆን እንደ መብላት ቢሆን ኖሮ ከባድ ነው፣ ግን መልካም ነገር ነው። አንችለውም፣ ግን ያስችለናል ማለት ነው። እና በጸጋው ዙፋን ስር መቅረብ፣ በእግዚአብሔር መታመን፣ እግዚአብሔርን እርዳታ መጠየቅ በጣም አስፈላጊ ነው። በተለይ አንድ ነገር ልንገር፣ እንደዚህ አይነት ፓዞች ይቅር ሊባሉ ይችላሉ፣ ከውስጥ ግን ሊጠፉ አይችሉ። እኔ አሁን በዚህ ሰዓት ለምሳሌ ልንገር፣ ፊልም ሳይ ፊልም ብዙ አልወድም፣ ግን ፊልም ሳይ መጨረሻውን ንገሪኝ ብዬት ነው ባለቤቴን የማየው። ለምን የሆነ ነገር ወይ እናቱ የሞተችበት ልጅ ወይ ደግሞ የሆነ ነገር ሆኖ በጥሩ በማይሆን መንገድ ሲያልቅ ፊልሙ እኔ በጣም አዝናለሁ። እስከ 3 ቀን ምናምን ላዝን ይችላል። እና እስካሁን ድረስ ኢፌክቱ አለ፣ በህይወት ትራውማው አለ ያለ በደንብ አለ። እና ልጄን ባጫወት ቁጥር የሆነ ነገር ባረኩ ቁጥር አንድ ቀን እንደው እንዲያርገውኝ ቢሆን ኖሮ እላለሁ። አንድ ቀን እንዲህ አርገውኝ ቢሆን ኖሮ እላለሁ ማለት ነው። እና ሰው ላይ የምናደርገው ነገር ቀላል አይደለም። ከዛ በኋላ ግን ሰው ያደረገብንን ነገር ይቅር ብለን መልካም ማድረግ ደግሞ ሌላ ነገር ነው ማለት ነው። እና የወደዱትን መውደድ ተፈጥሯዊነት ነው። የሚጠላህን መውደድ ነው ክርስትና ማለት ነው። ይሄንን በደንብ ኤክስፒሪየንስ ማድረግ መለማመድ መቻል አለብን ማለት ነው። ይሄንን ካልተለማመድን ክርስትናን ፕራክቲስ ለማድረግ በጣም ከባድ ነው። ይኸውልህ ጠላት መቼ መሰለ የሚያሸንፈው? አንተን ለጠላት ጠላት የሆንክ ቀን
ዋው ድገሞ እስቲ። አንተ ጠላትህ አንተን የሚያሸንፈው አንተ ለጠላትህ ጠላት መሆን ስትችል በቃ የዛን ቀን ተሸንፈሃል። ለጠላትህ ወዳጅ ከሆንክ ጠላትህን አሸናፊ አንተ ነህ ማለት። ኢየሱስ ክርስቶስ እኮ መሳሪያ እኮ አላነሳም፣ እጁን ነው ዘረጋው አይደል? ይሄ ሁሉ የዓለም ህዝብ ተማርኮበታል። እኔ አሁን በደም ስሬ ውስጥ ይሮጣል ኢየሱስ ሲባል ምን ነክተህ ነው የምለው። ግን አንድም ቀን አስገድዶኝ አያውቅም፣ ወዶኝ ነው እንጂ። የወደደኝ ደግሞ ጠላት ሆኜ ሳለ ነው። እና እኔ ጠላቱ ሆኜ ሳለው እሱ ወዳጅ በመሆን ነው እኔን ያሸነፈኝ፣ መጨረሻ ላይ ወዳጅ ያደረገኝ። በጠላሁት መጠን ቢጠላኝ ኖሮ እኔም የበለጠ ምክንያቱም በጨለማ ላይ ጨለማ ስታበራ ሊለወጥ አይችልም፣ ሊብስ ነው እንጂ የሚችለው ማለት ነው። እና መጽሐፍ ቅዱስ እኛ ጋር ያለው ብርሃን ጨለማ ከሆነ ጨለማው ኦሪጂናል ጨለማው እንዴት ይብስ ነው የሚለውና ልባችንን ክፍት ማድረግ እና አሁን አንተ እኔ ስትጠላኝ መልሼ ከጠላው መጥፎ ስታረግብኝ መጥፎ ካረኩብህ ሰይጣን በእኔ ያለውን ዓላማ አሳክቷል ማለት ነው። አንተ መጀመሪያ ሰይጣን ምን ያደርጋል? አንተ በእኔ ላይ ክፉ እንድታረግ ያደርጋል። ሁለተኛ ደግሞ መልሼ እኔ አንተ ክፉ እንድታረግ። ስለዚህ ሁለታችንም እንቀጣለን። የሰይጣን ዓላማ ይሄ ነው። አንተ ክፉ ስታረግብኝ እኔ መልካም ሳደርግ ግን አንተን ማሸነፍ እችላለሁ ወደ መልካምነት። ኪንግደሙ ባዶ ይቀራል ማለት ነው። ለዚህ ነው መጽሐፍ ቅዱስ ክፉን በመልካም አሸነፉ እንጂ በክፉ አትሸነፉ። ክፋት በክፋት አይሸነፍም፣ ጨለማ በጨለማ አይሸነፍም፣ ጥላቻ በጥላቻ አይሸነፍም። ኢየሱስ የሚጠሉትን በመውደድ ነው ያሸነፈው። እኛም የሚጠሉንም የምናሸንፈው በመውደድ ብቻ ነው። አስበዋል? ኢየሱስ ክርስቶስ ቢያንስ ቢል አሉ አይደል? ኢየሱስ ክርስቶስ እኮ የገረፉት አሉ፣ የሰቀሉት አሉ። ቢያንስ ለነዚህ አልሞትም ማለት አይችላል እኮ። እዚህ ጋር የወጋው ሰውዬ እኮ አለ። እኔ አሁን ኢየሱስም ብሆን ለምሳሌ ቢያንስ ለገደሉኝ ሰዎች አልሞትም፣ እነዚህን አክብብባቸው ቀይ ነገር ብዬ ከነዚህ በቀር ብዬ ነበር። ኢየሱስ ክርስቶስ ግን ላደሙት ጭምር ነው የደማው አይደል? ለገደሉት ጭምር ነው የሞተው። ለቀበሩት ጭምር እኮ ነው ከሙታን የተነሳው። ገብቶሃል? አሜን። ለቀበሩት ጭምር ነው ከሙታን የተነሳው። አሜን። ለቸነከረው ሰውዬ ተቸንክሮለታል። ጎኑን ለወጋው ሰውዬ ለሱ ሰውዬ ተወክቶለታል። ያም ሰውዬ ጭምር ሲወጋው የፈሰሰው ደሙን ላፈሰሰው ሰውዬ ጭምር የሚሰራ ሲስማች ነው። እንደ ኢየሱስ አሁን ንጉስ ማን አለ ዓለም ላይ? ጦር ሳያሰልፍ የሆነ ነገር ሳያረግ ሳያስገድድ የዓለምን ህዝብ እየገዛን ያለ በፍቅሩ ምንም መትረየስ ሳይደቅን ማለት ነው። ስለዚህ ማህበረሰባችንን፣ ቤተሰቦቻችንን፣ ልጆቻችንን የምናሸንፈው ሴንተሩ ፍቅር ሲሆን ነው። ፍቅር ሲሆን ደግሞ ይቅርታ እየበዛ ይሄዳል። የምትወደውን ሰው ይቅር ማለት እኮ አይከብድም። በነገራችን ላይ ይቅርታ በጣም ከከበዳችሁ፣ የሆነን ሰው ይቅር ማለት በጣም ከከበደን ያን ሰውዬ ስለመውደዳችን ነው መጠራጠር ያለብን። ኢየሱስ እኛን ይቅር ማለት እግዚአብሔር ያረገውን ነገር በሙሉ አብርሽ ያረገው ስለሚወደን። ለምሳሌ ሞቶልናል፣ ይመግበናል፣ ትዳር ሰጥቶናል፣ በሰማያዊ ስፍራ አስቀምጦናል። እንደገና ደግሞ ተመልሶ ይመጣል ይወስደናል። ይህን ሁሉ እንዲያደርግልን የእኛ አስተዋጽኦ ምንድን? ምንም። ስለሚወደን ብቻ። ባይወደን ኖሮ አይሞትልንም። አብ ምን ያህል እንደወደደን እዩ ነው እኮ መጽሐፍ ቅዱስ የሚለው። ሞቶልናልና ኢየሱስ አብ ምን ያህል እንደወደደን እዩ ነው የሚለው። ስለዚህ እግዚአብሔር ለእኛ ያደረገውን ነገር በሙሉ ስለሚወደን ካደረገ እኛ ለወንድሞቻችን የምናደርገውን በሙሉ ማድረግ ያለብን ስለምንወዳቸው እንጂ የሆነ ነገር አስበን ከሆነ ልክ አይሆንም። የእግዚአብሔር ፍቅር አይባልም፣ አንኮንዲሽናል ላቭ አይባልም። ይሄንንማ ቀራጮች፣ ፈሪሳውያን፣ ሌሎችም ያደርጉታል አለ እኮ ኢየሱስ። በምንድን ነው የምትለዩት? ጽድቃችሁ ከፈሪሳውያን ከሰዱቃውያን ካልበለጠ መንግስተ ሰማያት አትገቡም የሚለው እሱ ነው። ስለዚህ የበለጠ ነገር እኛ ላይ መታየት አለበት። እኔ አሁን አንዳንዴ ቀን አለሁ ከክርስቲያኑ የበለጠ ሌላ ሰው መልካም ሲሆን እርዳታ ድርጅት አቋቁሞ ሰው ሲረዳ ምናምን በጣም ነው የሚገርመኝ። እንዴት ቻሉ? እኛ ያላረገው ነውን እንዴት አረጉት ብዬ በጣም ነው የሚገርም። እና ሃይማኖትም ከሆነ አይቀር ከተፎካከርን በመልካም ነገር ብንፎካከር ጥሩ። እና ፍቅር የመኖሪያ መንገዶችን ያድሳል፣ ሰውን ይለውጣል። እኔ ቤተሰብ ፍቅር አግኝቼ ነው ጭንቅላቴ የተከፈተው። የእግዚአብሔርን ፍቅር አግኝቼ ነው ህይወቴ የተለወጠው። ፍቅር ባላገኝ ራሱ እግዚአብሔር ላይ ጭምር ማመጽ ነው መሆን።
እግዚአብሔር ላይ ጭምር ማምጽ ነው የሚሆነው። አልመለስም፣ ለማህበረሰብ አልመለስም። አሁን ለህፃናት እራራለሁ፣ ለብዙ ሰዎች እራራለሁ። ያ ነገር ትዝ ይለኛል። አሁን ቤቱ ሰራተኛ አለን። ሰራተኛችንን እንደ ልጅ ነው የምንንከባከባት እና እያስተማርን ነው ቤታችን የምታገለግል። ለምን ፔኑ ይገባኛል፣ ሰው ጋር ምን መሆን ፔኑ ይገባኛል ማለት እና እግዚአብሔር ደግሞ ይሄንን ፔን ለመልካም ሲለውጠው፣ አሜን፣ ሌሎችን እንድናክምበት ሲለውጠው። አንዳንድ ሰው አይተሃል፣ በጣም ለሆኑ ግሩፖች የበለጠ ሸክም ይኖረዋል። ለምን እንደሆነ ታውቃለህ? እስከዛው ስለወጣ ያንን ፔን ስለሚረዳው። ይቅርታ ካደረግክ በኋላ ያገኛቸው በነፊቶች ምንድን ናቸው? ይኸውልህ ይቅርታ ለማድረግ ማለት ሩጫን ከነሸክም መሮጥ ማለት ነው። ዋው! የሚያደክምህ ሩጫው ሳይሆን ሸክሙ። የሆነ ቦታ መድረስ ትፈልጋለህ፣ እዛ ጋር የምትደርሰው ስትንቀሳቀስ ስትሮጥ ነው። ስለዚህ ማራገፍ አለብህ። ቶሎ የሚከበድን ኃጢአት እያራገፍን ሸክም እንዳይሆንብን እኮ በምንሄደው መንገድ በሙሉ ሸክም ይሆንብናል። ስለዚህ ቤተሰቦችን በሙሉ ይቅር ብለሃቸዋል አንተ? አሁን ምን ጥያቄ አለው? ምን ጥያቄ አለው? በጣም የሚቆጨኝ ነገር ምንድን ነው? የበደል የይቅርታ ምናምን እንደዚህ ነገሮች በጣም የሚቆጩ ነገር ምንድን ነው? ያ ሰው እኔ ለምሳሌ ቤተሰቤ አንድም ቀን ይቅርታ ጠይቆኛል። እሱ ብቻ አይደለም እንዳጠፋቸውም ላይሰማቸው ይችላል። አሁን ያነሳውላችሁ እንዳጠፋቸው አይሰማቸው፣ ጥፋታቸውን አያውቁምም፣ እንዳጠፉም አይሰማቸውም። ይሄን ያህል ኢፌክት እኔ ላይ እንዳመጣም የሚያውቅ ሰው ብዙ የለም። አየህ እነሱ አያውቁትም። ከዛ ግን ቢያንስ ይሄን ሁሉ ካረጉ በኋላ ይሄ ሁሉ ከሆነ በኋላ እንደው ጥሩ ላይፍ ከዛ በኋላ ጥሩ ግንኙነት ለመመስረትም ሬዲ ያልሆኑ ሰዎች አሉ። እና ይሄ በጣም አስቸጋሪው ነገር ነው። ስለዚህ አሁን ይቅርታ የማድረጉ የመፎሱ ጉዳይ ሙሉ ለሙሉ ኃላፊነቱ አንተ ላይ ይወድቃል ማለት ነው። ምንም ኤክስፔክት ሳታረግ ከአንተ ጋር ያለውን ነገር ነው ማቋረጥ የምትችለው። ይቅርታ ማድረግ ይቻላል፣ ለሌላ ሰው መትረፍ ይቻላል። ጉዳቱ ግን እስካሁን ፔኑ አለ። ጉዳቱን ግን መሻር በጣም ከባድ እና ቤተሰቦችን በሙሉ ይቅር ብያቸዋለሁ። እሱ ብቻ አይደለም፣ ከዚህ በኋላ ሰው እንደው በደል ምናምን ቢያደርግብኝም ይቀርላሉ። ለምን? የይቅርታ ጥቅም ለራሴ እንደሆነ ስለገባኝ ማለት ነው። ብዙ መንገድ መተሃል፣ ብዙ ዋጋ ከፍለሃል። የእግዚአብሔርን ታማኝነት እንዴት ትገልጠዋለህ በህይወት? ጌታ ኢየሱስ ክርስቶስን ከተከተልክ በኋላ ጌታን ጠርጥረኸው እንደው በቃ ወደኋላ ብመለስ ይሻላል ብለህ ያሰብከው ጊዜ አለ? ከዛ ደግሞ ጌታ ቸር አይደለ? ያያል እኮ እያንዳንዱ ሙቭመንታችን ያያል። ያንተን አላውቅም። እኔ እግዚአብሔርን እንደ ቅርብ ወዳጄ ተቀደ ኦንሊ ወዳጄ አድርጌ ነው ማየው እና ድካሜን እንደሚያውቀው ስንፍናዬን እንደሚያውቀው በደንብ አድርጌ ነው የምረዳው። በዛ ውስጥ አልፎ የሚሰራው ነገር ስለማቅና ተስፋ ቆርጠ ወደኋላ ጊቭ አፕ ልታረግ ብለ በቃ የመጨረሻው ውሳኔ ልትወሰን እያለ ጌታ ደግሞ ጣልቃ ገብቶ አንዳንዴ እናፍራለን በተግባራችን። ምን ሆኜ ነው ቸኮልኩት እንላለን። በጣም ሲደጋገም ደግሞ እንደው መጨረሻ ሳለ ሊደርስ እኮ ነው ምናምን ብለን ደግሞ እንቆጠብበታለን። የእግዚአብሔርን ታማኝነት በዚህ መልኩ ያየህበታል በህይወት? ልንገርህ እኔ ገና ሳልወለድ ጀምሮ ማለት ነው። እኔ አሁን አንዳንዴ ምን አስባለሁ መሰለ፣ ልጄ አሁን አድጎ አንተ እኮ አታስብልኝም ቢለኝ እኔ እኮ ገና ማህፀን ውስጥ እያለ ነው እንትና አትቢ እያልኩ ባለቤቴ እንትና አትቢ ልጁን ይጎዳዋል እንትና አትቢ እያልኩ እሱ ለራሱ ማሰብ ጭንቅላት ሳይኖረው በፊት እኔ ስለሱ አስብ ነበር። አሁን እኔን አታስብልኝም ይለኛል ማለት ነው። ከሆነ ጊዜ በኋላ ምናልባት ነው ነገሩን ምሳሌ ቢለ አሁን አንተ ለራስህ ማሰብ ሳትጀምር ነው እኔ ለአንተ አስብ የነበረው ነው የምትል ልጅህን። እኔ በተደጋጋሚ እናቴ ልታስወርደኝ መድኃኒት ጠጥታ ነበር። ለምሳሌ ሁለተኛ የኔ ወንድም አለ ከታች ያለ ማለት ነው። እሱ አሁን ወርዷል ለምሳሌ በመድኃኒት ምክንያት አልተወለደም። አባቴ በአጥር እያቀበለ መድኃኒት ይሰጣት ነበር ለእናቴ፣ እናንተ እንዳትወለድ ማለት ነው። እንዳልወለድ ከትዳር ውጭም ስለነበረ ከትዳር ውጭም ስለነበረ እና እንደውም ሲነግሩ ትንሽ ኢፌክት ሁሉ ነበር ሰውነቴ ላይ ምናምን ኢፌክት ሁሉ ነበረው። እና እግዚአብሔር ከማህፀን ጀምሮ ነው ለኔ የተጠነቀቀው ታማኝ የነበረው። አሜን። ገብቶሃል አይደል? ይሄ ሁሉ
ነገር አይኖርም ነበር የዛኔ ቢያበቃ ማለት ነው። የዛኔ ቢያበቃ ኖሮ ይሄ ሁሉ ነገር አይኖርም ነበር። ገብተዋል። ስለዚህ እግዚአብሔር ለእኔ ታማኝ ነው እስከ ምድር ከማህፀን ጀምሮ ጠብቆኛል። እሱ ብቻ አይደለም፣ ቅድም የነገርኩ ታሪክ አለ። ከዛ ስለት ጠብቆኛል። እሱ ብቻ አይደለም፣ ከሞት ስንቴ አትርፎኛል። የሚገርም ትንሽ ሆኜ የሆነ ሴትዮ ህልም አይታ መጣች እናቴ ጋር። እናቴ ነች ከዛ በኋላ የምትነግረኝ። ህልም አይታ መጣች። ምን አለች? ይሄ ልጅ በህልሜ ትልቅ ዛፍ ሆኖ በጣም ትልቅ ዛፍ ሆኖ አይቻለሁ በህልሜ ምናምን ብላ መታ ነገረቻት። እና በቃ ትልቅ ሰው ነው የሚሆነው ምናምን የሚል ነገር ነበር ማለት ነው። እና እግዚአብሔር የዛኔ ያየልኝን ነገር አሁን ማድረጉ እኔ ስንቴ አልቅሻለሁ፣ ስንት ነገር ውስጥ ገብቻለሁ። እሱ ግን ታማኝነቱን አላጎደለም። አሜን። እስከ ዛሬ ድረስ ማለት ነው። እግዚአብሔር እኔ ራሴን ለማጥፋት ሳስብ ከእኔ ስለሚወለዱ ልጆች ያስብ ነበር። የሆነው እኔ ያልኩት ሳይሆን እሱ የሆነው። ይሄ የሆነው በእግዚአብሔር ታማኝነት ብቻ። እኔማ በራሴ ተስፋ ቆረጥኩ፣ በሰውን ተስፋ ቆረጥኩ፣ በብዙ ነገር ተስፋ ቆርጬ ነበር። እግዚአብሔር ግን በእኔ ተስፋ አልቆረጠም። እና ዛሬ ያለኸው በማን ነው ካልከኝ በእግዚአብሔር ብቻ ነው። በእግዚአብሔር ብቻ። እኔ ለመቆሜ የኔ አስተዋጽኦ ምንም የለም። እኔ ለመዳኔ የኔ አስተዋጽኦ ምንም የለም። እና ለዚህ ያደረሰኝ ወደፊትም ለማስበው ነገር የሚያደርሰኝ እሱ ነው። የእግዚአብሔር ታማኝነት ከድካሜ በታች ሆኖ አግኝቼው አላውቅም። አሜን። ሁሌ የእግዚአብሔር ታማኝነት ከኔ ድካም በላይ ነው። አንድ በጣም የሚያስደንቀኝ የእስራኤላውያን ጌታ ለእስራኤላውያን ያደረገላቸውን ነገሮች ረስተው ጣዖት ያመለኩበት ኢንሲደንት በጣም ብዙ ጊዜ ያስደንቀኛል ስለምንተሳሰብ። እና እሱና ዳዊት ደግሞ በጎልያድ ፊት የተናገረው ምንድነው? እግዚአብሔር እንድናምነው የሚያደርገን ያለፍከውን ህይወት ካረሳ በጣም እግዚአብሔርን ማመን ቀላል ነው፣ ወይም ደግሞ ነገን በተስፋ መኖር በጣም ቀላል ነው። ግን ያለፈውን ህይወት ከረሳኸው እግዚአብሔርን ዛሬ ላይ ማመን በጣም ከባድ ነው። የእስራኤላውያን ትልቁ ችግራቸው ያለፉትን ረሱና አሁን ያሉበትን ሲቹዌሽን ብቻ ማሰብ ጀመሩ። የሙሴን መጥፋት፣ ምድረ በዳ ላይ መሆናቸውን ብቻ ማሰብ ጀመሩ። እግዚአብሔርን ጠረጠሩ፣ ጣዖት ማምለክ ጀመሩ። ዳዊት ግን በልዩነት ምንድነው ያደረገው? እግዚአብሔር በምድረ በዳ ላይ በጎችን ሲጠብቅ ያደረገውን ነገር ነው ያሰበው። እና ያኔ ሳደርግ የነበረው እንደዚህ ሲሆን የነበረው በእግዚአብሔር እርዳታ ነው። ከአንበሶችና ከድቦች በጎችን ሳስመለጥ የነበረው በእግዚአብሔር እርዳታ ነው። በዛ ምድረ በዳ ላይ እግዚአብሔር ከኔ ጋር ነበረ እና አሁንም ግጥሚያው ከኔ ጋር አይደለም ከልዑል ከእግዚአብሔር ጋር ነው። እና ጎልያድን ዳዊት ያሸነፈው መጀመሪያ ወንጭፉን ከመወርወሩ በፊት ነው። በእግዚአብሔር ላይ እርግጠኛ ነበር፣ ታማኝ ነበር፣ እግዚአብሔርን ያምነው ነበር። እና ምንድነው ለሁላችንም ነው እግዚአብሔር ያሳለፈን መንገድ አለ፣ ያለፍንበት የህይወት ጎዳና አለ። ትላንትን ካረሳ ነው ያለፍንበትን ካረሳ ነው እግዚአብሔር ዛሬን እንደሰጠን ካረሳን ለአሁን ላለንበት ሲቹዌሽን ለነገያችንም እግዚአብሔርን ማመን አይከብደንም። ምክንያቱም እኛንን እንጂ የምንዋዥቀው እግዚአብሔር ሁሌም ታማኝ ነው። እኛንን እንጂ ተስፋ የምንቆርጠው እግዚአብሔር ሁልጊዜም የታመነ ነው። ልክ ነው። እንደውም የሚገርም የዳዊት የዛሬ ድሉ የትላንቱ የእግዚአብሔር እርዳታ ነበር። እሱን አስታውሶ ነው ዛሬ ባይዘዌ ዳዊት እኮ ተዋክቶ አይደለም ያሸነፈው፣ አዋክቶ ነው። ከእግዚአብሔር ጋር እንዴ ዳዊት ከጎልያድ ጋር ቢዋጋ በምን መስፈርት ያሸንፈዋል? በምንም። ሄደና እኔ እዋጋለሁ ምናምን ብሎ ከገባ በኋላ መቼም እንደማልችል ታውቃለና የዛኔም አንተ ነበርክ አሁንም አንተ ነህ ብሎ አስቀድሞ ነው የተዋጋው። የሚገርም እኔ ቅድም አሁን የእስራኤላውያን አንስተ ነበር። እስራኤላውያን ጣዖት ሰርተው አመለኩ አልክ። በምንድን ነው ጣዖት የሰሩት ካልከኝ በወርቅ። ወርቁ ማን የሰጣቸው ካልክ እግዚአብሔር። ከግብጽ ይዘው ወጡት። ከግብጽ እኮ እግዚአብሔር በዝብዙ ብሎ መርኮ የሰጣቸውን ባይዘው ጣዖት የሚሰራው እግዚአብሔር ከሰጠን ነገር ከሌለ ነገር እንዴት ይሰራል? አይሰራም። ልክ ነው። አንዳንድ ሰው በጣም ጥሩ ትዳር ይሰራውታል። ትዳሩ ጣዖት ጥሩ ሰራ ከተሰጠው በኋላ ስራው ራሱ መልሶ ጣዖት ይሆንበታል። እግዚአብሔር ወርቅ ሰጣቸው አጊጡ ብሎ አውልቀው ያንን ወርቅ ጣዖት አድርገው ሰሩት። እግዚአብሔር በሰጣቸው ነገር እግዚአብሔር ላይ ለማመጽ ጣዖት ሰሩ ማለት ነው። እና ሰው ዛሬን
አይደል? ትላንት ያደረገው ለዛሬ እምነት ሆኖልናል አይደል? Yes. ይባል ትላንት ያደረገው ነገር ለዛሬ እምነት ይሆን። እኔ እግዚአብሔር ዛሬ አይጠለኝም የምለው የዛኔም ያልጣለኝም አሜን። ዛሬም ይወደኛል ስል እንዴ የዛኔም ወዶኝልን እንኳን ዛሬ አሁንማ ተስተካክዬ ምናምን ከሆነ ያለሁት አሜን። ገብቶሃል? የዛን እያሳደድኩት ያልጠላኝ እየተከተልኩት ሊጠላኝ አይችልም። yes እሱ ነው ለዛሬም እምነት የሚሆን። አሜን። እሱ ነው እምነት የሚሆነኝ። እና የእስራኤል እግዚአብሔር ትዝ ይልሃል እንዲህ አላቸው፣ ታገለግሉኝ ዘንድ ውጡ አላቸው አይደል? ልቀቅ አለው። ግን እኔ አብርሽ የሆነ ነገር ልጠይቅ፣ የእውነት ግን ማን ያገለገለው? ደመና የጋረደው ማን ነው? እግዚአብሔር እኮ ነው። መና ያወረደው ማን? ራሱ እግዚአብሔር። ባህር የከፈለውስ? ራሱ እግዚአብሔር። ግን ሲያወጣቸው ታገለግሉኛላችሁ ብሎ ነው ያወጣቸው። ያገለግሉኝ ዘንድ ህዝቤን ልቀቅ ነው ያለው። ግን የእውነት ግን ያገለገለው እግዚአብሔር ነው የእስራኤልን ህዝብ። እነሱም አመጹበት እኮ ነው የሚለው። ልክ ነው። አንዳንድ ጊዜ ይኸውልህ እግዚአብሔር አገልግሉኝ ሲለን ያገለግለን ፈልጎ ነው ማለት ነው አይደል? ያ ሳምራዊቷን ሴት ምን አላት? ውሃ ጠጭኝ አላት። ግን ሲጠናቀቅ ውሃ የጠጣው ማን ነው? ውሃ ሊሰጣት ፈልጎ ነው። ሃሌሉያ። የጀመረው ውሃ ጠጭኝ ብሎ ነው። መጨረሻ ላይ ግን ኢየሱስ መቼ ጠጣ? አልጠጣም። አልበላም፣ አልጠጣም። መጨረሻ ላይ እሷ ነች እኮ የጠጣችው። የህይወት ውሃ ሆናት። እንደውም ሌላን ሰው ያው ድሮ ያዕቆብን ጉድጓድ ስትቀዳ ወደ ቤቷ ነበር የምትሄደው። አሁን ግን ምንጭ ስለሆነ ወደ ከተማ ሄደች፣ ከተማውን ለማጠጣት ማለት ነው። አያልቅም ብላ ያ ሁሉ ሰው ጠጣ። እና አንዳንድ ጊዜ እግዚአብሔር አጠጣኝ ውሃ ሲል ምንጭ እንዴት ውሃ ይለምናል? ልታጠጣኝ ፈልገህ ነው ማለት ነው ማለት አለብህ። ቶሎ አገልግለኝ ሲል ሊያገለግል ፈልገው ነው በቀጣይ ዘመን ማለት እንጂ የሰውን የእግዚአብሔርን ክፍተት የሚሞላ የሰው ጥረት የለም። አለ የለም። በፍጹም እንደግፈው። እግዚአብሔር እኮ ንጉስ ነው አይደል? ወታደር አለ። ወታደሩን የሚጠብቅ ብቸኛ ንጉስ እግዚአብሔር እንደሆነ ታውቃለህ? ሌሎች ወታደሮች እኮ ንጉሳቸውን የሚጠብቁት እነሱ ናቸው የሚጠብቁ። ሃሌሉያ። እሱ ደግሞ ወታደሩን የሚጠብቅ ንጉስ ነው እግዚአብሔር ማለት። እኛ ሰራዊቱ ነን አይደል? የሰራዊት አምላክ ነው የሚባለው። ግን ሰራዊቱ ለእግዚአብሔር ሲዋጋ አይታጣቅም። ለሰራዊቱ ሲዋጋ ይዋጋላችኋል። የሰራዊት ጌታ እግዚአብሔር ይዋጋላችኋል እኮ ነው የሚለው። የሰራዊት ጌታ ከሆነ እኮ ሰራዊቱን ነበር መላክ ነበር። ለሰራዊቱ የሚዋጋ ነው ማለት ነው። ሃሌሉያ። አሜን። ኢየሱስ ጌታ ነው። አሜን። ሰራዊቱን የሚጠብቅ ጌታ አለን። አሜን። ደግሞ የሚጠብቅ ብቻ አይደለም። ለምሳሌ አንድ ንጉስ ሲነግስ ወታደሩ ደምቶለት ነው የሚነግሰው አይደል? ኢየሱስ እኮ እንዲነግስ የደማለት የለም። እንደውም ደምቶ ነው የነገሰው። ሌሎች ሰዎች ሞተውለት አይደለም እሱ የነገሰው፣ ለሌሎች ሰዎች ሞቶ ነው የነገሰው። ባይዘው ህጋዊ ትክክለኛው ንጉስ ኢየሱስ ነው። አንደኛ ፈጥሮ ነው የሚገዛው። እስቲ ፈጥሮ አሁን ፕሬዚዳንት ይሆናል ዓለም ላይ? የለም። በፈጠራቸው ህዝብ ላይ ፕሬዚዳንት ይሆናል? የለም። ሁሉም የሚወርዱት ኢየሱስ ሲመጣ ለዛ ነው። ያልፈጠሩትን ነው እየገዙ ያሉት። ስለዚህ ወደፊት የፈጠረን ብቻ ስለሚገዛ ንጉሱ አንድ ነው የሚሆነው፣ ፈጣሪው አንድ ስለሆነ። ሁለተኛ ዋጋ ከፍሏል። ለዚህ ህዝብ ደሙን አፍስሷል። ለስልጣኑ ብሎ የሰውን ደም ያፈሰሰ ሳይሆን እነሱ እንዲከብሩ ብሎ የሱን ደም ያፈሰሰ ንጉስ ነው ያለው እና ለሰራዊቱ የሚዋጋ አሜን፣ ለሰራዊቱ የሚደማ ያልነው ለዛ ነው። ሰራዊቱን የሚመግብ አሜን። በነገራችን ላይ እንደው ከዚህ ጋር ተያይዞ ጌታን ማገልገል ራሱ ይሄ መረዳ ሲኖር በጣም ቀላል ነው። ቅድም እንዳልከው አገልግለኝ ሲል ሊያገለግል እንደሆነ ከገባ ሂድ ስለ በጣም ይገርም እኮ ነው። መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 28 ላይ ሂዱ ይልና አብሬያችሁ ነኝ ይላል። ኢየሱስ አብሯቸው ሆነው አልተራቡም። ገብቷል? ኢየሱስ አብሯቸው ሆነው 2 ዓሳና 5 እንጀራ የተራቡት በልተው ጠገቡ ይላል እንጂ ምንድነው ሚሽኑ ላይ አንዳንድ ጊዜ ለወንጌል የምንከፍለውንም ዋጋ እንዲሁም የምንሄድበትንም መንገድ አንዳንዴ እናደርጋለን፣ ትዊስት እናደርጋለን። በምን መልኩ ነው ትዊስት የምናደርገው? ስንፍናችንን ዋጋ እንደመክፈል እናየዋለን። ጌታን አለማመናችን፣ መጠርጠራችን፣ አቋራጭ መንገድ መፈለጋችንን፣ በጣም ብዙ ነገሮቻችንን በቃ ጌታን ስላመንኩት ነው ብለን ትዊስት እናደርጋለን። ለወንጌል የከፈልኩ ያለው ዋጋ ነው ብለን ትዊስት እናደርጋለን።
ምን ለማለት ፈልጌ ነው? ጌታን ተከትለ ዋጋ መክፈል የለም እያልኩ አይደለም። መከራን እንድታልፍ የእግዚአብሔር በጎ ፈቃድ ሊሆን ይችላል። እስከ ጥግ አይቼዋለሁ። መራብንም እስከ ጥግ አይቼዋለሁ። ዋጋ መክፈል እስከ ጥግ አይቼዋለሁ። መከራ ነው ለወንጌል ከተባለ ያንን እስከ ጥግ አይቼዋለሁ። እውነቱን ለመናገር ግን ምንድነው አፍተር ኦል የሆነ መረዳት ውስጥ እንድትገባ ነው ያ ሁሉ የሚመጣው። ገብቷል? በመከራው በምታልፍበት ሲዝን ውስጥ ጌታ አስተምሮሃል ወይስ እያጉረመረምኩ ነው ያሳልፍከው? የጌታን አባትነት፣ የጌታን ወዳጅነት፣ የጌታን ካንተ ጋር መሆን ፊል እያረከው ነው ወይስ በቃ ዝም ብለህ የትኛውም ነገር እንደማጣት እያየኸው ነው? አይደለም። እግዚአብሔር በዛ ውስጥ መጽሐፍ ቅዱስ እንደሚነግረን ወደ ምድረ በዳ ይወስድሻል ይልና ከልቤም ለልቤ አወራሻለሁ ይላል መጽሐፍ ቅዱስ ለእስራኤል ሕዝብ። እግዚአብሔር የሚያወራን ሲዝን እንደሆነ ከገባን እኛ በጣም በቃ እያጣን አይደለም። we are not losing something there። የሆነ ነገር ጌን እያደረግን ነው ያን መረዳት ካለ። ጌታን ለማገልገል ጥሪው እውነትም እኛ ጋር እንዳለ እግዚአብሔር አገልግለኝ ካለ እግዚአብሔር አብሮን እንዳለ ፊል ካደረግን በቃ ማገልገል ቀላል ነገር ነው። ከባድ አይሆንብህም፣ ሸክም አይሆንብህም። እና ምንም ነገር በዙሪያ ከሌለ እግዚአብሔር ካንተ ጋር ብቻ ለመሆን ፈልጎ ነው የሚባለው። yes አንድ ጊዜ ምን ተፈጠረ መሰለ? አንድ ውጭ ሀገር አውሮፓ ውስጥ ያለ ዩኒቨርሲቲ ፌሎሺፕ ነበር እና ተማሩ ልጆቹ ምንድነው የተማሩት? God is dad ፕሮቫይድ ያደርግልሃል፣ ይሄን ይገዛልሃል። ይሄ ስጋ አባት እንዴት ነው ዳይፐር የሚቀይርልህ? እንዴት ነው የሚከባከብ? እንዴት ነው አይስክሬም የሚገዛል? እንዴት ነው የሚያዝናና? አዎ ያ ደግሞ ከዛ በላይ ነው ተብለው ተማሩ ማለት ነው። እና በቃ የሚያውቁት እሱ የሚያበላ የሚያጠጣ ነገር የሚያደርግ እግዚአብሔር ብቻ። እና የሆነ ጊዜ በኮኔክሽን ምክንያት ገንዘብ ሳይላክላቸው ቀርቶ ተራቡ። ከዛ ምን አሉ? እግዚአብሔር የሚያበላ ነው አሉ። አዎ ወዴት እንደሚሄዱ ለሰው አሁን ደግሞ እኛ ተርበናል አሉ። አዎ ስለዚህ ባይኖር ነው፣ ቢኖር ያበላል፣ የሚያበላ ነው ያለው። አይ ትውልዱ እግዚአብሔር የሚያበላ መሆኑን ነው እንጂ ለእግዚአብሔር መራብ እንዳለበት አያውቅም። ስለዚህ የወንጌል ቁመና የጽድቅ ቁመና የተመታው ለዛ ሰው በእግዚአብሔር መመገብ ነው እንጂ ለእግዚአብሔር ወታደር መሆን አልገባም። እግዚአብሔር ሁሉም ሰው እንዲያባብለው ነው እንጂ ፈልገው ወታደር ሆኖ ሌላን ሰው ነጥቆ የሚያመጣ ጀግና ከሳት ውስጥ የሚያወጣ ምናምን መሆን እንዳለበት አልገባም። እና ሁሉም እንደ ያዕቆብ ጓዳ ውስጥ ነው ያለው። የሚያድን የለም፣ የሚያመጣ የለም፣ ምናምን የለም ማለት ነው። እና ይሄ የጽድቅ ቁመና ያጠፋል። አንዳንድ ነገሮች ምንድነው ማህበረሰባችን ላይ ይረጩና አሁን አሜን የሚባለው ምንድነው? ኢየሱስ ጌታ ነው ሞቶልናል ምናምን ሲባል አውቃለሁ ምናምን ነው የሚለው። ተበራለ ሲባልስ እኔ አንዳንዴ እንደውም ቸርች ላይ እንደዚህ ወደ ታች ይላል ይበርካለ። አይ እሱ ብቻ ሳይሆን እንዲህ ሲሉ ማለት ነው እንደዚህ አሜን ብለው ጭንቅላቴ ነው ነገር እንዳያረጉኝ ብዬ ሲቀልቡት በቃ ሁሉም ለመቅለብ ለመቦጨቅ አንዳንዱ አኪስ ውስጥ የሚከታል አፈር እንዲያርጉ ይከታል። ዛት ማች የሆነ ነገር ለመቀበል የሆነ ነገር ለማድረግ ምናምን ነው እንጂ እግዚአብሔር ምን እንዳረገልን ትዝ የሚለን የለም። ረስተናል። ቀደም ያለው ነገር እኮ ለሱ ውለታውን ረስተናል። ያደረገውን ነገር ረስተናል። ስለዚህ እንደገና ከአዲስ ነው አሁን ህይወትን እየተለማመድን ያለ ነው ማለት ነው። እና የእግዚአብሔርን ውለታ በማሰብ ዛሬን መዋጀት እንዲሆንልን ዛሬ መበርታት እንዲሆን የዛኔ የረዳኝ ጌታ አለ አይደል? ስታገል ለድብ ምናምን መቼ ያሳልፎ ሰጠኝ። ዳዊት እኮ ከአንበሳ አፍ ውስጥ ነው ግልገል ያወጣ የነበረው። ይወጣል እንደዛ ይወጣል? በፍጹም አይወጣም። እሱ እንደዛ ሳያደርግ እመታው ነበር፣ እግዚአብሔር ከኔ ጋር ነበር እመታው። ይሄም እንደዛ እንዳንዱ ይሆናል ነው ያለው። እና እግዚአብሔርን ውለታ በማሰብ አሁን ያለውን ዘመን በጽድቅ እንድንዋጅ ጌታ ይርዳል። አሜን። ያው የእግዚአብሔርን አባትነት ከተረዳው የምታልፍበት መከራ የምታልፍበትም የትኛውም ነገር ብዙም አትደነቅም፣ ብዙም ደግሞ አደነግጥም። ግን የእግዚአብሔርን አባትነት ሁሉ ሰው ይረዳል ብዬ እኔ አላስብም። አገልጋይ ራሱ ላይ ይረዳ ይችላል። ለዛ ነው ማለት እኔ ሁልጊዜ ለራሴ የምለው ነገር አለ። ገብተዋል። በመመራበት ሚኒስትሪ ዋናው ዳይሬክተር እኔ ነኝ ለምሳሌ። ግን አይ ሃቭ አ ቦስ እላለሁ፣ ቦስ አለኝ እላለሁ። አይ ሃቭ አ ፕሮቫይደር እላለሁ፣ የሚያቀርብልኝ አቅርቦት የሚያደርግልኝ አለ እላለሁ። የሚመራኝ አቅርቦት የሚያደርግልኝ አለ እላለሁ። አንደኛው የሚመራኝ አለ ስል ስራውን በአግባቡ እንድሰራ ያደርገኛል። የሚያቀርብልኝ አለ ስል ለአገልግሎት ያለ ስጋት እንድንቀሳቀስ ያደርገኛል። ሐሳብ ይገርብ ነው።
ምን ብዬ ነው ማስበው? እግዚአብሔር አባቴ እንደሆነ አውቃለሁ። በእኔ ህይወት ውስጥ የሚሆነው እያንዳንዱ የአገልግሎት ጎዳናዬ በእግዚአብሔር በራሱ እንደሚሆን አውቃለሁ። ገብቷል? ይሄን ከተረዳ አገልግሎት አይከብድም። እኔ ግን ይሄ አቋራጭ መንገድ እየሄድክ የተለያየ መንገድ እያማረጥክ የምትሄድ ከሆነ ግን አባትነቱ ይቀርና ሌላ ትረስቱ እምነቱን ታጠዋለህ። እኔ አሁን ቢያገኘን እኮ ላለሁ እግዚአብሔር አሁን ስለኛ ሲጨነቅ ቢያገኘን የሚለን ነገር ምን እንደሆነ ታውቃለህ? ምን አገባህ ነው የሚለን። አንተ ማን ስለሆንክ ነው የምትጨነቀው? አንተ የማን ነህ? የእግዚአብሔር ነኝ። ለምሳሌ ይሄ ማይክ ዕቃ ነው አይደል? ተጨንቆ ያውቃል ለራሱ? አይጨነቅም። እኔ ነኝ የምጨነቅለት። አያውቅም ለራሱ። አሁን ጳውሎስ እኮ ዕቃዬ ነው ሲል ምን መሰለህ? ዕቃ ማለት የምታረገውን ሁሉ ለማድረግ ዝግ። አሁን ይሄ ሞባይል ከዚህ አንስቼ እዚህ ሳረገው እዚህ መሆን ነው የምፈልገው ተው እዚህ አላለም። ለምንድን ነው? ዕቃ ስለሆነ። አየህ፣ ዕቃ ማለት የምታረገውን ነገር በሙሉ ለመሆን ዝግጁ የሆነ ማለት ሰው ዕቃ ነው መሆን ያለበት። እና አሁን እግዚአብሔር ዋጋ ከፍሎ ፈጥሮ ገዝቶን ይህን ሁሉ ነገር አድርጎ ስለ ራሳችን ስንጨነቅ ቢያገኘን ምን አገባህ በእኔ ንብረት አንተ ምን አግብቶ ነው የምትጨነቀው የሚል ይመስለኛል። ለምን ክርስቲያን እንኳን ሌላ ነገር ሊኖረው ራሱ የለውም። በእኔ እጅ ላይ እኔ የለሁም። ታውቃለህ፣ እኔ የራሴ አይደለሁም። ክርስትና አንተን ራሱ ያንተ እንዳትሆን ነው የሚያደርግ፣ የራስህ እንዳትሆን ነው የሚያደርግ። ከዛ በኋላ የምታስበው ለሌላ ለአንተ የሚያስብ አለ ማለት ነው። እና ይሄ ነገር ቢገባን አሁን እኛ እንዲህ ስናወራ የገባን ይመስል አልገባንም። ሀሳቡ ገብቶናል፣ ግን ፕራክቲካሊ ስትመጣ በጣም ብዙ ቻሌንጅ የሚያደርጉ ነገሮች አሉ። እና እንድናድግ ጌታ ይርዳል። አሜን። የተከተልከው የምታገለግለው እንዲሁም ደግሞ የምትወደው የጌታ ኢየሱስ ክርስቶስ ለአንተ ማን ነው ብዬ ብጠይቀ መልሰ ምንድን ነው? እኔ እግዚአብሔር አንዱ በጣም ካስጨነቀን ነገር ብዬ የማስበው የማያልቅ ነገር ጨርሱ ብሎ እንሄደው የማያልቅ ነገር ስብ አሁን ኢየሱስን ስበኩ አለን። አባቶቻችን ጀምረውት ያው እስከ ዛሬ እንደጀመርነው ነው። መሀል እንኳን አልደረስንም ስለሱ አውርተን እና አይ ዶንት ኖ ቃላት ይኖር ይሆን ሚኖር አይመስለኝም። ግን አንድ ጊዜ ምን አልኩ መሰለ? ኢየሱስ ለኔ መሬት ነው አልኩ። ለምን ስትለው መሬት አይታታል ትሸከማለች። መሬት አንሳልኝ ብሎ ያውቃል? የሆነ ነገር ከብዶ መሬት ላይ ስታስቀምጥ ራስህ ያዝ የራስህን ዕቃ እኔ ከብዶኛል ብሎ ያውቃል መሬት? እሱ ብቻ አይደለም፣ ምን በላው ምግብ አለ አይደል? ከየት ነው የምናገኘው? ከመሬት። መሬት ይሸከመናል፣ ይመግበናል። የምንመገበው ከመሬት ውስጥ በሚወጣ ነገር ነው። ኤቭሪ ነገር እዚህ የምናየው ነገር በሙሉ የተሰራው ከመሬት ውስጥ በሚወጣ ነገር የተሸከመን፣ እኛንም የኛ የሆነውን ነገር ሁሉ የተሸከመን እና ኢየሱስ ለኔ መሬቴ ነው፣ እኔንም የኔን የሆነውን ነገር ሁሉ ተሸክሞ ከዛ መልሶ እየመገበ የሚያኖረኝ ይላል። አሜን። እንደዛ ነው። በጣም ደስ የሚል አገላለጥ ነው። በብዙ ጌታን የማያውቁ ብዙ ሰዎች ይኖራሉ እና ለእነዚህ ሰዎች በአንድ ደቂቃ ውስጥ ወንጌልን አብስርላቸው ብለህ የመጀመሪያው ነገር ኢየሱስ ክርስቶስ ይወዳችኋል። በጣም በጣም ወዳችሁት አይደለም፣ ሳትወዱት ይወዳችኋል። አስቀድሞ ወዶናል አይደለም የሚለው፣ ይወዳችኋል። ሊያድናችሁ ሊታደጋችሁ ይፈልጋል። ብታምኑት የዘላለም ሕይወት ይሰጣችኋል። በቅርብ ደግሞ መጥቶ ወደ ሰማይ መንግስት ይጠቀለላችኋል። ከዛ በፊት ፈጥናችሁ በጌታ በኢየሱስ ክርስቶስ ተማረኩ። እኔ ሁለት ነገር እላለሁ፣ ወይ በውድ ወይ በግድ መማረካችን አይቀርም። ኢየሱስ ይመጣል። አሜን። በፍቅር እንዲገዛህ ነው ወይስ በብረት በትር እንዲገዛህ ነው የምትፈልገው ነው ጥያቄው። አሁን ያመኑቱ በፍቅር እየተገዙ ይኖራሉ። አሁን ያላመኑቱ በብረት በትር እየተገዙ፣ ግን መገዛት የዛኔ አይጠቅም። ስለዚህ የሚያምኑት ሁሉ የዘላለም ሕይወት እንዲኖራቸው ከሰማይ አብ የላከልን መሲህ አለ። ትውልድ ራቁቱን እንዳይሆን አብ የላከልን ሸማ አለ፣ ልብስ አለ። ሰዎች እንዳይራቡ
አብ የላከልን ምግብ አለ። ሰዎች እንዳይጠሙ አብ የላከልን መጠጥ አለ። ኢየሱስን በመብላት ኢየሱስን በመጠጣት ኢየሱስን በመልበስ በአብ ፊት ለዘላለም የምንቆምበትን ድፍረት እናገኝ ብዬ መልእክቴን አስተላልፍላችኋል። ጌታ ኢየሱስ ይባርክ። የምትቃወሙ ደግሞ ካላችሁ አንዳንድ ሰው ይቃወማልና እኔም እቃወም ነበርና በእናንተ ነው የሚብሰው። ቀድማችሁ ጌታን የምታገኙት እናንተ ናችሁ። አትጠራ። እኔ በጣም ሰው የሚቃወም ሰው ሳይ ይሄ ልጅ በቅርብ ጌታን ሊያገኝ ነው መሰለኝ፣ በጣም እየተቃወመ ነው ወንጌል እንላለሁ። ለምን? እሳት አይደል ነካ ስታረገው ለማጥፋት። ጳውሎስ እኮ ሊያጠፋው ያለው እሳት ነው ያዘው። እንዲህ ሲል ለካ ኖርማል እሳት መስሎታል ለያዘው እና እስረኛ ያመጣል ብለው ሲጠብቁት ወንጌል ይዞ መጣ ሊሰብካቸው። ኢየሱስ ጌታ ነው። እንዲህ ነው የሚያደርገው። እና የምትቃወሙ ካላችሁ አይቀርላችሁ እና ግን በጊዜ ሳንሰበር በጊዜ በአንተ ይብስብሃል አይደል የተባለ መውጊያውን ብረት ብትቃወም እና እንዳንጎዳ ቶሎ ብለን ወደ ኢየሱስ እንድንመጣ መልእክቴ። ምንም ነገር አላፊ ነገ የነበረን ችግር፣ ዛሬ የነበረን ስኬት፣ ወደፊት የሚኖረን ነገር በሙሉ የሚያልፍ በዚች በማያልፍ ምድር ውስጥ ሆነን የማያልፈውን ህይወት እንድናገኝ ለሁሉ ሰው መክሬ። ሰው በዘላለሙ እርግጠኛ እንዲሆን፣ በመዳኑ እርግጠኛ እንዲሆን። እኔ በዚህ ምድር ላይ ትልቁ ስኬት ምን እንደሆነ ታውቃለህ? በዚህ ምድር ላይ ያለው ሰማይ ለመግባቴ እርግጠኛ ስለሆንኩ ትልቁ ስኬት ይሄ። ከዚህ በኋላ ወደፊት ይሳካልኛል ብዬ የምጠብቀው ትልቅ ስኬት የለም። ባይዘው ትልቁ ስኬት ሆኖልኛል። ከዚህ በኋላ የሚሆኑት ነገሮች በሙሉ ከዚህ በፊት ከሆነልኝ ቢያንሱ እንጂ አይበዙም። እንደዛ ብዬ ነው ማሰብ። እና እቺ ምድር በቅርብ ልትጠፋ፣ አብራችሁ እንዳትጠፉ አምልጡ። አሜን። መጨረሻ ላይ ማለት እንፈልገው እንግዲህ አሁን ወጣት አገልጋይ ነህ፣ ብዙ ስራ ይጠበቅብሃል። ጌታን ለማገልገል ጊዜህንም ሰጥተህ እያገለገልክ ነው፣ ስራም እየሰራ ነው። እግዚአብሔር ደግሞ የትውልዱን ጆሮ እንደሚሰጥ አምናለሁኝና ሰው ስለ ትዕቢት ምን አይነት አንደርስታንዲንግ አለ? ገብቷል? ሰዎች ክላውድ ሲበዛ፣ አጀብ ሲበዛ፣ ሲወደዱ፣ ሲደመጡ ይታበያሉ። እና ስለ ትዕቢትና ስለ ትህትና ምን አይነት መረዳት አለ? ማለት በትዕቢት ጉዳይና በትህትና ጉዳይ ትክክለኛ መረዳት ያለው ሰው ለአገልግሎት ረጅም መንገድ ለመሄድ አይቸገርም ብዬ ስለማስብ ነው። እንደ ወጣት አገልጋይ ብዙ ነገሮችን ትታዘባለህ ብዬ አስባለሁ። ብዙ ወጣት አገልጋይ በብዙ ዋጋ በመክፈል ውስጥ በብዙ መታገስ ውስጥ ያገለገሉትን አባቶች ሞዴል ከማድረግ ይልቅ በብዙ ጋርዶች ታጅበው የሚሄዱትን አገልጋዮች መሆን ነው የሚፈልጉት። ለዛም ነው ገና አገልጋይ መሆን ሲጀምር፣ ቤተክርስቲያን መንቀሳቀስ ሲጀምር በየፌስቡኩና በየቲክቶኩ ከስሙ ፊት ለፊት ፕሮፌት፣ አፖስትል፣ አፖስቲ ምናምን እያለ የሚለጥፈው። ቤተክርስቲያን ሳትሾመው ምንም አይነት የአገልግሎት ቦታ እንኳን በአግባቡ ሳይኖረው በቤተክርስቲያን የደህንነት ትምህርት እንኳን ያልተማሩ ሊሆኑ ይችላሉ። አንዳንድ ጊዜ የአገልግሎት ትምህርት ያልተማሩ ሊሆኑ ይችላሉ። ከስማቸው በፊት የሆነ ነገር መለጠፍ ይፈልጋሉ። ያንን አጀብ ስለሚፈልጉ በሱፍ መንቀሳቀስ ይፈልጋሉ። የሚያዩት በወንጌሉ ህይወት ውስጥ መሰራትን፣ ከዛ ቀጥሎ ጌታን ማገልገልን፣ ረጅም መንገድ መሄድን ሳይሆን የሚያስቡት እንደነዚህ ሰዎች ስኬታማ የሚባለውን ስኬት እንዲሁም ደግሞ በጋርድ ታጅቦ መሄድን፣ መወደስን የሚፈልጉ ይመስለኛል። እና ለአገልግሎት ጤናማ የትህትናና የትዕቢት መረዳት ካለ፣ መረዳቱ ትክክለኛ ከሆነ ረጅም መንገድ ይሄዳል ብዬ አስባለሁ። እና ደግሞ በጣም ሲያገለግሉ መወዳቸውን ልጆች ሳያቸው እግዚአብሔር ሆይ እነዚህ ሰዎች መንገድ ላይ እንዳይወድቁ ብዬ ስለምሳሳላቸውም ጭምር ነው ይህንን ጥያቄ ወደ አንተ ያመጣሁት። ያንተንም እንዲሁም ደግሞ መረዳትንም እንድታነሳ አንድ ነገር ልንገርህ። እግዚአብሔር ሲመጣ ራስህን አክብረህ ካገኘህ ያዋርድሃል። እግዚአብሔር ሲመጣ ራስህን አዋርደህ ካገኘህ ያከብርሃል። ይሄ በጣም ወሳኝ ነገር። እኔ አንድ ጊዜ አያቴ አስታጥባት ነበር
እና አንድ ጊዜ እንዲቀጥ ብዬ ቆሜ ያሰተኳት እንጨት ወጣሃለሁ ብላ ድርክም አደረገች። ከዛ ጊዜ በኋላ ከሩቅ ነው ቀስ ብዬ እንዲህ ማስታጠቢያ ይዤ መጣሁ። ጎንበስ ብዬ ስነ ስርዓት ያዝኩ ማለት ነው። እና እግዚአብሔር ፊት እንደዛ ነው። እግዚአብሔር ከፍ የሚያደርገን ዝቅ ስንል ነው። እግዚአብሔር ራሱን የሚያከብርን ሰው ሊያከብረው አይችልም። እግዚአብሔር ራሱን የሚክብ ሰው ከፍ ከፍ የሚያደርግ ሰው ከፍ ከፍ ሊያደርገው አይችልም። ሐዋርያት በጣም የከበሩት ለምን እንደሆነ ታውቃለህ? ራሳቸውን ስላዋረዱ። ሌላው ተው፣ ኢየሱስ ሞዴላችን እኮ ነው። ልንገር፣ ኢየሱስ ያለ ልክ ለምን ከፍ ከፍ እንዳለ ታውቃለህ? ያለ ልክ ራሱን ዝቅ ዝቅ ስላደረገ ነው። ራሱ በሰው መልክ ተገኝቶ በእግዚአብሔር መልክ ሲኖር ሳለ ራሱን አዋርዶ በሰው መልክ ተገኘ አይደለም ይላል። ከዛስ ምን ይላል ቀጥሎ? ባሪያን መልክ ያዘ ይላል። ባሪያ መልክ ይዘ እግዚአብሔርም ያለ ልክ ከፍ ከፍ አደረገው። ልክ የሌለው ከፍታ ከፍ አለ። ለምን? ልክ በሌለው መጠን ነው ወደ ታች የወረደው ማለት ነው። አይ ችግሩ ምንድነው? እኛ ጸጋ ሲሰጠን ክብርን መስጠት መቻል አለብን ለእግዚአብሔር። ሰው ጸጋ ሲሰጠው ክብርን ለእግዚአብሔር መስጠት ካልቻለ፣ ክብሩንም ከያዘ፣ ክብር ማለት መንፈሳዊ መርዝ ማለት ነው። ከጠጣኸው ከወሰድከው ይገድልሃል። ለምን? ለእግዚአብሔር የሚገባውን ነው የወሰድከው። ለእግዚአብሔር የሚገባውን ነው የወሰድከው። እና ራሳችንን ባለማክበር እንድንከብር ነው ጥሪ ማገር። አሜን። ራሳችንን በማዋረድ እንድንከብር። ለምን? እግዚአብሔር ይሄ አይሆንልኝም አለ። ይሄ አይሆንልኝም። እና ጳውሎስ ሁለት ተግዳሮቶች ነበሩበት በህይወቱ። አንደኛው አፖስትል ምናምን ያለ አንተ ሰው የለም፣ አንተ ስትቆም እኮ ሌላ የሚቆም ነገር የለም ምናምን የሚሉት አሉ በዚህ ግሩፕ። እዚህ ጋር ደግሞ አሉ አንተ ሐዋርያ አይደለም፣ አንተ ምንም አይደለም፣ ከጌታንም አላየህም ምናምን የሚሉት አሉ። ከዛ እነዚህ ምን ይላቸዋል መሰለህ? ከፍ ከፍ የሚያደርጉትን ሐዋርያ ልሆን የማይገባኝ ይላቸዋል። አይገባኝም ይላቸዋል። እነዚህ ደግሞ አሉ አይደለህም የሚሉት ግን በጸጋው ይሆንኩ ይላቸዋል። እነዚህ ደግሞ ባላንስ አድርጎ መኖር ቻለ ማለት ነው። እና የሶሻል ሚዲያ ዘመን ነው። እውቅና በቀላሉ ሊመጣ ይችላል። ደግሞ ጥሩ ነገር ያለው ሰው ይቆይ እንጂ መታወቁ መግነኑ ምናምን አይቀርም። ይሄ በጣም መታወቅ አለበት። ግን በገነንክ ጊዜ እሱን ማግነን መቻል አለብህ። ያለዛ በቃ ውርደት ነው የሚጠብቀን ማለት ነው። ይኸውላችሁ እኛ ራሳችንን አናከብርም አልን እንጂ አንከብርም እኮ አላልንም። እኛ እግዚአብሔርን ስናከብር እግዚአብሔርን እኛን ያክብር ነው። እኛ እግዚአብሔርን እናከብራለን፣ እግዚአብሔር ደግሞ እኛን ያከብራል። እኛ ራሳችንን ካከበርንስ እግዚአብሔር እኛን ያዋርዳል። መርህ መከተል በጣም 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 አስፈላጊ። ሐዋርያት አላየህም? እጅ የዘረጉት እነሱ ናቸው። ድዊ ላይ የሚጨኑት እነሱ ናቸው። ሰው ሲድን ፊት ለፊት ያሉት እነሱ ናቸው። እነሱ ነው የሚመስሉት። እንደዚህ ብለው አዩቸው ማለት። ከዛ ጴጥሮስ ምን አለ? ምንድን ነው አፍጣችሁ የምታዩን? እኛ ነን በእኛ እጅ ስለ ጽድቃችን ስለ እምነታችን ይሄ የሆነ ይመስላችኋል? እምነትም ጽድቅም ነበረው እኮ ግን በእሱ አይደለም ይሄ የሆነው። በማን ነው ብሎ ብትጠይቁ እናንተ በሰቀላችሁት እግዚአብሔር ከሙታን ባስነሳው በኢየሱስ። ክብር እንደዚህ ሲመጣ እንደዚህ ብለው ነው ያሳለፉት ማለት ነው ወደ እግዚአብሔር። እሱ ከጀርባ ነው ያለው፣ አብሯቸው የሚሰራው ከጀርባ ነበር። ስለዚህ የእነሱ ትልቁ ጥሪ ምን ነበር? ከጀርባ ያለውን ጌታ የማይታየውን ጌታ ማሳየት ነው። ሐዋርያት ሥራ ላይ ምን ይላል? ሐዋርያት ከሰበኩ በኋላ ከጌታ ትምህርት የተነሳ ተገረሙ አይል ነበረ እንደ ጌታ በዛ ጊዜ ብድር የለም በእነሱ ሆኖ እንደሰራ አስተውለዋል ማለት ነው። አስተውል ግልጽ ነበር ማለት ነው። ስለዚህ እኛ እንስራ፣ እሱ በእኛ ይስራ። እኛ እንኑር፣ እሱ በእኛ ይኑር። እኛ ስራውን እንስራ፣ እግዚአብሔር ያከብረናል። ሰው ቢያከብር ምን ያደርግልሃል ብራዘር? አንድ ነገር ልንገርህ፣ ዕዳ እኮ ነው። ነገ ላይ ያዋርድህ እኮ ነው። አንድ ጊዜ የሆነ ገጣሚ ያለውን አልሰማህም? እናቱን የሆነ ነገር አረጉበት እና ለነሱ ግጥም ይጽፋል። ጠላቴ ሆይ ከፍ በል ከፍ በል ከፍ በል፣ ከዛ ላይ ስትወርቅ አጥንት እንዳይተርፍ። ከፍ ያደረጋቸው ምን ሊላቸው ነው ማለት? ሊከሰክሰው። ሰው በጣም ከፍ ካረገ ራሱ መፍራታል። ዓለም በጣም ከወደደች ራሱ እቺ ኢየሱስን ያልወደደች ዓለም ምን ነው አጨበጨበች ለኔ ማለት አለ። ቢምቢና አገልጋይን የሚገለው ጭብጨባ ነው። አይቶ ከሆነ ቢምቢ እየተባለላት ነው የምትገደለው።
እና አንዳንድ ያላስተዋሉ ቢምቢዎች ሄዳ አንዷን እናቷን ምን አለቻት? እንዴት ዋልሽ አለቻት። ቢምቢው ሰዎች እንዴት እንደሚወዱኝ ሲያጨበጭቡልኝ ነው አሉት አለች። አረ እየገደሉሽ አላት ማለት ነው። እና የዘንባባ ዝንጣፊ ላይ መሄድ የሚቻለው የተነጠፈ ምንጣፍ ላይ መሄድ የሚቻለው ኢየሱስን እስከ ተሸከምን ድረስ ነው። ኢየሱስ የወረደ ቀን እንደ ድሮ ሌላ ነገር ነው የምንጫነው። እና እንዳይመስለን ያ ሁሉ ቦታ ጋጋታ ምናምን ላያችን ላይ ስለተቀመጠ ነው። እሱ የወረደ ቀን እንወርዳለን ማለት ነው። እና በደንብ አገልጋዮች መገንዘብ አለብን። እንትን አይልም የሆነ ነገር እንዲሰማ ያደረግም ወይ ያደርጋል። ቶሎ ብለህ ማስወገድ፣ ቶሎ ብለህ ትህትናን መላበስ። አገልጋይ ትሁት ካልሆነ የሚያሸልም አገልግሎት አያገለግልም። ከዛስ የሚያገለግለውም ለትንሽ ጊዜ። ሳኦል ስንት ዓመት ነው የነገሰው? 42 ብቻ ነው እግዚአብሔርን ያገለገለው። አይገርም? ያ ሁሉ ዘመን አልተቆጠረም። ግን እኮ ዙፋን ላይ እኮ ነበር፣ ንጉስ ነው እየተባለ ነበር እኮ የኖረው። ግን የተቆጠረው እነዛ ጊዜያቶች ነበሩ። በዳዊትና በሳኦል መካከል ያለው ልዩነት የጥፋት ይመስላል። በማጥፋት እኮ ዳዊት አይበልጥም። እንዲህ ሳኦል እኮ የሰው ሚስት ደፈረ የሚል አለ እንዴ? እኔ አላየሁም። ሳኦል የሰው ሚስት ደፈረ የሚል አላየሁም። ከዛም በላይ ብዙ ነገር አድርጓል ዳዊት። የዳዊት ትልቁ ጥንካሬ ምንድን ነው ካልከኝ፣ ቶሎ ንስሐ የሚገባ ይሸነፋል ለእግዚአብሔር። ይሄስ እንዴ ሪዝን ያቀርባል። የራሱን ሀሳብ ነው የሚያገለግለው። ፖዘቲቭሊ ነው ነገሮችን የሚያየው። ፖዘቲቭ ቲንከር ነው። ይሄ እኮ ወፈር ያለ ስለሆነ ለአምላካችን እንዲሆን ብዬ ነው። እኛ ያው ፖዘቲቭ ቲንከር አይደለም፣ ጋድሊ ቲንከር። እግዚአብሔር እንዴት እንደሚያስበው ፖዘቲቭሊ ልታዩ ነው። እንደ ኃጢአትን አይታይም እኮ ችግር አለ። ኃጢአትን የሚያቃልሉ መቅለላቸው አይቀርም። ስለዚህ እንደ እግዚአብሔር ሀሳብ ነው መኖር ያለብን፣ በትህትና ነው መመላለስ ያለብን። እና ትዕቢተኛ እየሆንን በሄድን ቁጥር እግዚአብሔር እንዲያዋርደን እያስገደድ ነው። ትሁት በሆንን ቁጥር እግዚአብሔር እንዲያከብረን እያደረግ ነው። ይህን ማስተዋል በጣም ተገቢ። ጌታ ኢየሱስ ይባርከ። አሜን። እንግዲህ እስከዚህ ድረስ በዚህ መልኩ እያገለገልክም እየሰራም በብዙ ትጋት መታል። ከዚህ በኋላ ደግሞ ምን ኤክስፔክት እናድርግ? ምን ታስባለህ ለመስራት? ከዚህ በኋላ እንግዲህ እንደምታውቀው እኔ እግዚአብሔርን ቃል ነው ማስተምረው። በደንብ የእግዚአብሔርን ቃል ለማስተማር አስባለሁ። በሁሉ ነገር እየተዘጋጀው በጥልቅ ዝግጅት እግዚአብሔርን ቃል ለማካፈል አስባለሁ። ከዛ ሚዲያን በደንብ መጠቀም አስባለሁ። ምክንያቱም ጥሩ ኢንስትሩመንት ነው ለመስራት፣ በጣም ጥሩ ኢንስትሩመንት ነው። እሱን መጠቀም አስባለሁ። ከዚህ በኋላ ሌሎች መጽሐፍቶችን የማሳተም እቅድ አለኝ። አብዛኞቹ ያለቁ ናቸው። በአንዳንድ ምክንያት ነው ያልታተሙት። ይታተማሉ፣ መጽሐፍቶች ይታተማሉ። ከዛ አገልግሎቴ ይቀጥላል። ሚዲያን በደንብ ለመጠቀም አስባለሁ ማለት ነው። እና ይሄ ወደፊት ይሆናል። ወደፊት እንግዲህ ህጻናት ለመርዳት ቅድም ያልከው ማለት ነው ትምህርት ቤት አካባቢ ለመንቀሳቀስ አስባለሁ። ይህንን ለማድረግ በቀጣይ ዘመን አስባለሁ ማለት የክርስቶስ ኢየሱስን ወንጌል እስኪመጣ ድረስ አሜን እስካሉኝ ሳይሆን ኢየሱስ እስኪመጣ ድረስ አገለግላለሁ። አሜን። ያ እግዚአብሔር አምላክ ደግሞ በብዙ ይረዳሃል ብዬ አምናለሁ። ጌታ አምላክ ያሰብከውን ያቀድከውን እንዲሁም ደግሞ ቀጣይ ልሰራ በምትሰማራበት መንገድ ሁሉ እግዚአብሔር አብሮነቱን እንደሚያሳይ አምናለሁ። ጌታ በነገር ሁሉ ይርዳ። እኛም እንግዲህ በሚዲያ ላይ ምሰራ ከሆነ ዩቲዩብ ቻናል አለ አይደለ? የዩቲዩብ ቻናልን እዚሁ ሜንሽን እናደርጋለን። ይሄ ቪዲዮ ሲለቀቅ በዛውም ገብቶ ወገኖች ሰብስክራይብ እንዲያደርጉ የሚዲያ አገልግሎትንም በዛው እንዲከታተሉ እንዲጠቀሙ። በጣም በነገራችን ላይ ቆንጆ ስብከቶችን በሱ ውስጥ አልፎ እግዚአብሔር እንግዲህ እየተጠቀመ ብዙዎችን እያስመለጠ ነው። ስለዚህ ስብከቶቹን ገብታችሁ እንድትሰሙ እንድትከታተሉ እላለሁ። ከዚህ በኋላ ደግሞ በጣም በስፋት ብዙ ስብከቶች ብዙ ትምህርቶች እንደሚኖሩ ተስፋ አደርጋለሁ። ጌታ ኢየሱስ ዘመንን ይባርክ። ጥሬና አክብረ እስከዚህ ድረስ መጥተ የህይወት ምስክርነትን በጣም የሚወደድ ምስክርነትን ስላጋራህን በጣም አድርጌ አመሰግናለሁ።
ተባረክልኝ። በጣም አመሰግናለሁ አብርሽ ስለጋበዝከኝ። ጌታ ይባርክ። የምታረጋቸውን ነገሮች በሙሉ እከታተላለሁ። በጣም ደስተኛ ነኝ። እግዚአብሔር ይባርክ። የወንጌል ልብ እንዳለ ያስታውቃል። በዚሁ አገልግሎት እንድትተጋ እግዚአብሔር ደግሞ በብዙ ፍሬ እንዲባርክ፣ ሁለተኛም ልጅ እንድትደግም አሜን። አብርሃም ሲወልድ ነው አብርሃም yes እና አብርሃም ስለሆንክ yes እንድትደጋግም፣ ባለቤትም ይህንን መልእክቴን በደንብ ሰምታ ረዳ ይሁን። ተባረክልኝ። አሜን። አመሰግናለሁ በጣም thank you so much። ተባረክልኝ። አሜን።